ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን ቀድሚያም አበይት ዜናዎችን የኦሮሞ ነጻነት ግንባር ሰራዊት የወያኔ ፖሊስ ካምፕን አጠቃሁኝ አለ የኦሮሞ ህዝብ አንድ የመሆን ጉዳይ ወሳኝ ነው ሲሉ ጄኔራል ኃይሉ ጎንፋም ገለጹ ሶበላው አጋዚን በዜጎች ላይ እርምጃ እየወሰደ ይገኛል ወያኔም የተፈጠፋቸው የተቋሚ ፖለቲካ ድርጅቶች ምርጫው ነፃና ገለልተኛ ነው ብለው ሊመሰክሩ ኢትዮጵያ ቴሌቪዥን ሽርጉዱን ጀምሯል በጨለያ አካባቢም አሁንም ወያኔም እርምጃና ግድያውን አጧጥፎት እየቀጠለ ይገኛል ዜናው ሲተነተን እነሆም ከዜናዎቹ ጋርም ኢዮባይሳኔ የኦሮሞ ነጻነት ግንባር ሰራዊት ሰኔ 24 2015 ዓ.ም በደቡብ ኦሮሚያ ሞያሌ ወረዳ በወያኔ ፖሊስ ካምፕ ላይ በወሰደው ጥቃት 2 ገሎ 3 አቆሰለ በተመሳሳይ እርምጃ በዚህ ወረዳ ማዮ ወረዳ ጋሞ ቀበሌ የኦሮሞ ነጻነት ሰራዊት ኢቲሎላ በተባለው ቦታ 3 የወያኔ ወታደሮች ሲገል 5 ክፉኛ ቆስሏል የጠላት ቀጥረኛ መሆናቸውን ያረጋገጠ የወያኔ ተላላኪዎች ላይ ወይ ኦነግ እርምጃውን አጥፎ እየቀጠለ መሆኑም ታውቋል እንደነዚህ አይነት ተላላኪዎች ከድርጊታቸው ካልተቆጠቡ አሁንም ቅጣቱ አጠናክሮ ሊቀጥል እንደሚችል የኦሮሞ ነጻነት ግንባር ገለጸ የቀድሞው ጅጅረማ ኦነግ አሁን የኦሮሞ ነጻነት ግንባር ራሱን ብሎ የሚጠራው ድርጅት ካሁን በኋላም የኦሮሞ ህዝብን ማንነትና ነጻነትን ለማረጋገጥ ባንድ ላይ እንቆማለን ሲሉ መግለጫ ወጥቷል ይሄንን መግለጫ ሊያብራሩልኝ ጄኔራል ኃይሉ ጎንፋ በስልክ መስመር ላይ ያሉ ጤና ይስጥልኝ ጄኔራል ኃይሉ እስኪ ስለ መግለጫችሁ ያብራሩልን መግለጫው ምንድነው የሚለው ለምን መግለጫው ባሁን ሰዓት ማውጣት አስፈለገ መግለጫው ለምንድነው ስለ ኦሮሞ አንድነት ነው ስለ ኦሮሞ ታጋዮችና ታጋይ አባሎች በጋራ አንድ ድርጅት ሆኖ አንድ ኃይል ሆኖ ለማንቀሳቀስ ያደረጉት የመሰረቱት የአንድነት መግለጫ ነው አሁን የተደረገበት ምንድነው ጉዳዩ ከስድስት አንዳንድ ቦታ በአንድ ዓመት በላይ አንዳንድ ቦታ ደግሞ ድርጅቶች ጋር ከስድስት ወር በላይ ውይይት ከተደረገበት በኋላ ዋናው ትግላችን አንድነት ማጣታችን ነው ለዚህ ሁሉ የዳረገን በአደረኛ ቡድን እንድንበዛና መብታችን እንድናጣ ተደረገው አንድነት ማጣታችን ስለሆነ አንድነት የሚጠይቀው ማንኛውም መስዋዕትነት ከፍለን አንድ መሆን አለብን የሚለው የኦሮሞ ህዝብ ብዙ ጊዜ ጥያቄ ስለነበረ ጥያቄ መመለስ ሁለተኛ ባጎት ጥያቄ ነበረ ሶስተኛ አመራር ጥያቄ ነበረ ስለዚህ ይህን ያካተተ አንድነት መፍጠር የሚችል ስለሆነ አሁን ደግሞ አንድ ከዚህ ውጭ ሌላ አማራጭ ስለሌለ አንድ ሆነ መታገል ለኦሮሞ ህዝብ ነጻነትና ለኦሮሚያ ነጻነት ወሳኝ በመሆኑ በአንድነት እንድንቆም ወቅቱ ስለተቸገ ይህን ነገር አድርገናል ማለት ነው አንድነት በጋራ ወጀን በጋራ ከላታችን ላይ አንድ ሆነን መቆም አለብን የሚል የታጋዮች ውሳኔና ድርጅቶች ውሳኔ ድርጅቶች አመራር ውሳኔ ሆኖ
በጋራ መግለጫ አውጥተናል ማለት ነው። እንደው ጀነራል እንደው መግለጫችሁን ስመለከተው ከዚህ በፊት መቀየር አለበት ያላችሁት የኦሮሞ ህዝብ ትግል ያንን ነገር ሁሉ ወደ ኋላ ትታችሁ በአሁን ሰዓት የበፊት የቀደመውን ትግል አንድ ላይ ከኦሮሞ ድርጅቶች ጋር አብራችሁ ለመሆን ያሰባችሁ ይመስላል መግለጫው። ይሄ ምን ያህል እውነት ነው? አጀንዳው መቀየር አለበት የኦሮሞ ነጻነት ግንባር በፊት ብላችሁ ነበረ። አሁን የተቀየረ ነገር አለ? ምን አነሳሳችሁና ነው አሁን ወደ አንድ ላይ ለማድረግ የመጣችሁ? አንድነት ሲባልስ ምን አይነት አንድነት ነው ጀነራል? አንድነት የዓላማ አንድነት ነው፣ የጋራ አንድነት ነው፣ የነጻነትና የዲሞክራሲ አንድነት ነው ያደረግነው። ከዚህ በፊት የተለያዩ ድርጅቶች የራሳቸው አቋም አላቸው፣ የራሳቸው ትግል ጓደኛ የትግል መስክ ነበራቸው። በተለያዩ መንገድ ማየትና የተለያዩ አስተሳሰብ ይዞ መሄድ የኦሮሞ አንድነት መከፋፈል ዋና መነሻ የሆነ ስለነበረ አሁን የትላንትናውን መለያየታችን አሁን ውሳኔው ለኦሮሞ ቢትከን አሁን የሚያዋጣን አንድ ማየት እንዳለብን በጋራ ተስማምተን የጋራ ትግል ማካሄድ አለብን። አንድ የሚያደርገን ነገሮችን እሱ ላይ ትኩረት ሰጥተን ማየት እንዳለብን፣ የሚያለያዩን በጣም ጥቂቶች ስለሆኑ በእነሱ ጊዜ መፍጀትና የኦሮሞ ትግሉንም ማገፋፋት ስለሌለብን ይህ ነገር ወደ ጎን ትተን የትላንትናውን ታሪክ ትተን የዛሬና የነገውን እንዴት ይህን ትግል አሁን ካለንበት ውርደት እንዴት ይውጣ የሚለውን ወደፊቱን ግምት ውስጥ አስገብተን የነጻነትና የዲሞክራሲ አንድነት መስርተናል ማለት ነው። መልካም። እንደው ጀነራል እንደው የኦሮሞ ድርጅቶችን ያናገራችሁ ይኖራል? ለምሳሌ የኦሮሞ ነጻነት ግንባር መልስ አግኝታችኋል? እኛ በዚህ ትግል ውስጥ ያገባኛል የሚለው ማንኛውም በኦሮሞ ሕዝብ ስም የሚታገል ድርጅት በዚህ አንድነት ውስጥ መታቀፍ እንዳለበት የእኛ ጥያቄ ሳይሆን የኦሮሞ ሕዝብ ጥያቄ ነው። የግለሰቦች ወይም የድርጅቶች ውሳኔ ሳይሆን ጠቅላላ ትግሉ የሚጠይቀው የአንድነት ጥያቄ ነው። ስለዚህ እኛ ለማንኛውም ለሁሉም ከግለሰብ ጀምሮ እስከ ድርጅት ራሱን በፖለቲካ ተደራጅቻለሁ እዚህ ሊታገላለሁ የሚለውን ሁሉም ጥሪ አድርገን በጊዜው ህዝቡን ጥሪ ሰምቶ አሁን የሚያዋጣን አንድንን መታገል ብቻ ለመንገድ ድርጅቶች ጋር አንድነት መስርተናል ማለት ነው። ስለዚህ የተለያየ ወደዎች የተለየው ነገር የለው። ራሱ ወደዎች የተለየ ካለ ነገር ፈጠረ ምናልባት እንደኛ ግምት ከአሁን በኋላ አንድነቱ የቆመ አይደለም፣ በሩ የተዘጋ አይደለም። ህዝቡም የሚፈልገው አንድነት ነው። ስለዚህ ማንኛውም ከግልጽ ጀምሮ እስከ ድርጅት ለኦሮሞ ይታገላሉ የሚለው ማንኛውም አካል በአንድነት መታገል አለብን፣ በጋራ ዓላማ መታገል አለብን ብሎ የሚያምኑ ድርጅቶች በዚህ አንድነት እንዲታጠፉ እና የጠሩን ካሉ በጋራ ለመታገል እኛ ዳራችን ዝግ አይደለም። ሰምቶ ያልሰሙት ድርጅቶች ወይም ግለሰቦች ወይም ቡድኖች አሁንም ለኦሮሞ ህዝብ ጥሪ ምላሽ እንዲሰጡ በዚህ አጋጣሚ ጥሪ እናቀርባለን። የኦሮሞ ህዝብ በአንድ ላይ ተነስቶም ለነጻነቱና ለክብሩ መታገል አለበት ያሉት ጀነራል ኃይሉ ጎንፋ ከዚህ በኋላ ትግላችን ወደፊት እንጂ ወደ ኋላ አንልም፣ የኦሮሞ ህዝብ አንድነት በማጣቱ በአናሳ ቡድን እየተገዛም እየተረገጠ ይገኛል ሲሉ ጀነራል ኃይሉ ጎንፋ ለዝግጅት ክፍላችን ገልጸዋል። ጀነራል ከልብ እናመሰግናለን። ከልብ አመሰግናችኋለሁ እናንተ። የኦሮሞ ህዝብ ዛሬም እየተገደለ ያለው አንድነት በማጣቱ ከዚህ በኋላ መከፋፈላችን ለጣላታችን በር መክፈት እንጂ ለማንም አይፈይድም በማለት ጀነራል ኃይሉ ጎንፋ ተናግረዋል። በጨላ ጌዶ አካባቢ ሰፍሮ ያለው የአድማ በታኝ ፖሊስ ውስጥ ያሉ የኦሮሞ ተወላጆች በኦሮሞነታቸው ተወንጅለው በወያኔ እየታሰሩ ይገኛሉ። ግንቦት 17 2005 ዓ.ም የኦሮሞ ተወላጆች ተለይቶ በማሰር 10 አለቃ ካሳሁን፣ 50 አለቃ አዱኛ ሲሃድ የተባሉ የኦሮሞ ተወላጆች መሳሪያቸው ተፈቶ ወደ እስር ቤት መጓዛቸው ታውቋል። እነዚህ የኦሮሞ ተወላጆች የታሰሩት
ህዝብን ትቀሰቀሳላችሁ፣ የህዝብን አመጽ በሞባይላችሁ እየቀረጻችሁ በተለያየ ሶሻል ሚዲያ ላይ ተለጥፋላችሁ፣ የኦሮሞ ነጻነትን ግንባር ትደግፋላችሁ በማለት ተንካላ ምክንያት የኦሮሞ ተወላጆችን እያንገላታም እያሰረ ይገኛል። በርካታም የኦሮሞ ተማሪዎች እንዲሁም የኦሮሞ ተወላጆች በተለያየ ቦታ በወያኔ እየታፈኑ እየተገደሉ እየተሰወሩ ይገኛሉ። አሁን አድማ በታኝ ፖሊስ ውስጥም የኦሮሞ ተወላጆች እየተመነጠሩ ይገኛሉ። ሶበላው የወያኔ ጦር አጋዚን የሚባለውና የፌደራል ፖሊስ በህዝብ ላይ በከፈቱት ጦርነት በተለያየ ቦታ ግድያና የአካል ጉዳት አድርሰዋል። በወያኔ ቡድን ወደ ኦሮሚያ የተሰማራው የአጋዚንና የፌደራል ፖሊስ ሰሞኑን ከምርጫው ጋር ተያይዞ አምቦ፣ በጨለያና ጌዶ ሌሎች አካባቢ በተለይም አርሲና በደቡብ ህዝቦች ሀዲያ አካባቢ በፈጸሙት ወንጀል የሰው ነፍስ መጥፋቱ ታውቋል። በተለይ በርካታ ሰዎች ያላንዳቸው ወንጀላቸው በጥይት በመደብደብ መቁሰላቸው ተሰማ። ከፍንፍኔ በስተምዕራብ የምትገኘው ጨለያ ጌዶ ወረዳ አካባቢ ሰፍሮ የሚገኘው አጋዚን ቀልብ ጦር በወሰደው እርምጃ በገላን ጎጃ ቀበሌ አርሶ አደር ዲሳሳ ጨመዳ የተባለን ግለሰብ ሲገድል ከዛው ጨለያ ወረዳ ሀሌ ጎሳ ቀበሌ የ8ኛ ክፍል ተማሪ የሆነውን በዳሳ የተባለው ወጣት ክፉኛ አቁሷል። በተመሳሳይ የ10ኛ ክፍል ተማሪ የሆነውን በቀለ ኡሉቃ በአጋዚን ጦር በተተኮሰ ጥይት ከባድ መቁሰል አደጋ ተደርሶበት በአሁኑ ሰዓት በሕክምና ላይ እንደሚገኝ ከቦታ የደረሰን መረጃ ይገልጻል። በምርጫው ምክንያት ዜጎች ላይ ወንጀል እየተፈጸመ ይገኛል። የ2007 ምርጫ ከተጠናቀቀ በኋላ ምርጫው ነፃና ገለልተኛ ነው ለማስባል ወያኔ የጠፈጠፋቸውን ድርጅቶች በቴሌቪዥን ብቅ አድርጎ ሊያናዛቸው እንደሆነ እየተገለጸ ይገኛል። ወያኔ የጠፈጠፋቸው ተቃዋሚ ኃይሎች ቢያንስ የፓርላማ ወንበር እጅ እንደመንሻም ይሰጣቸዋል ተብሎ ይጠበቃል። በተያያዘ ዜና በጅጅጋ ዩኒቨርሲቲ ተማሪዎችና ታዛቢዎች በወያኔ ባለስልጣንና ካድሬዎች ወከባ እየተፈጸመባቸው እንዳለ ለዝግጅት ክፍላችን ገለጹ። እንደ ምርጫው ታዛቢ እንዳሉት ከሆነ በዚህ አካባቢ ምርጫውን ያሸነፈው ኦብኮ ሆኖ ሳለ የምርጫ ታዛቢዎችና ካድሬዎች እንዳሉት ከሆነ አዲስ የምርጫ ካርድ በኮረጆስ በማስገባት ወያኔ እንዳሸነፈ የሚገልጽ ደብዳቤ እንድንፈርም አለበለዚያም ሊገሉን እንደሚችሉ እያስፈራሩን ይገኛል ሲሉ ለዝግጅት ክፍላችን ገልጸዋል። ልጅውን ካከፋፈሉ በኋላ የማጋጥመናል አንዳንድ ቦታ ላይ ነው ሌሎች የሚፈልጉት ነገር እንደሌለ አስቀምጦ አስገቡት። አመጣው አስገቡት ማለት ምንድነው? ህዝቡ የፈለገውን አልመረጠም እያሉኝ ነው ያሉት። ተጽዕኖ ነበረ። ህዝቡ የፈለገውን አልመረጠም። የፈለጉት ሌሎች ናቸው። እነሱ አመጡት ብቻ ነበር ነው ሳመጡት ሌሎች ደግሞ አልመረጥም ብሎ ያመጡትን ከቪዲዮ ከዲጂታል ይችላል እንደዛ በፊት በአረኛ ወይ በኦሮምኛ የገቡበት ከከተሞች ወርስ ያደረጉባቸው እንዳሉት ከሆነም አሁንም ምርጫውን ጣቢያም ለቃችሁ ውጡ፣ አለበለዚያም እርምጃ እንወስዳለን፣ ምንም አይነት ምርጫ የላችሁም፣ መምረጥ ያለባችሁ ንቡን ብቻ ነው ሲሉ እንዳስፈራሯቸውም እየገለጹ ነው። አለከላችሁ ያለ ነበር። ከዛበኋላ እንደምንም አድርገው ልጆቹ እያንታነዱ ራዲካቸው ከዛው ብቻ ምን አደርጋለሁ ይወጣ ገዳፊ መረጡ ነበር። ከዛ ቁጥራ ላይ ማተን ገባ ቁጥራ ላይ ኮንግረስ ወይም መድረክ ብዙዎች ለማግኘት አሸነፈ። አሸነፈ መጣ ከተቆፈ በኋላ እነቱና እንደዚህ ማለት አንድ ፍቅር የሚሉበት እንግዲህ በጅጅጋ እንግዲህ የተወዳደረው መድረክ ነው። መድረክ ድምጽ ሲቆጠር መድረክ አብዛኛውን ድምጽ አገኘ። ስለዚህ የዛ ውስጥ ያሉት ካቢኔዎች መሆን የለበትም ብለው እናንተን አስፈራሯችሁ ማለት ነው። ህይወታችንን ለማትረፍ ስንል ከቦታው ሸሽተን ተደብቀን እንገኛለን። አሁን አንተን ስናወራም የሞትና የህይወት መካከል ሆነን እያወራን እንገኛለን ሲሉ ገልጸውናል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። Telefoni wadani yo
gala marat lana chomaya tu dunambo kauna tu biyako biyantu biyatini yavat bara biyantu biyatini yavatu akamin rafatu arfasan dirse fasan dirse gabaren kanjarase nangaran naras ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። በኢትዮጵያ አምስተኛ ምርጫ ዙር እየተካሄደ እንደነበረ በተከታታይ ስንዘግብ ነበር። ምርጫው ተጠናቋል። የኢትዮጵያ መንግስት አንዳንድ ሚዲያዎች ታማኝ የወያኔ አፍቃሪያን ሚዲያዎች እየገለጹ ያሉት ወያኔ እንዳሸነፈ ገልጸዋል። እውነት ይሆን ምርጫም ወይስ ቅርጫ? ትክክለኛም የምርጫን መስፈርት ያሟላ ይሆን? በዚህ ላይ አቶ ነጌሳ ኦዶና አቶ አሸናፊ አዱኛን ምን ይሉን ይሆን? እንግዳ ጋብዣለሁ፣ ይዣቸው መለሳለሁ ከዜማው በኋላ። መልካም ቆይታ። አገር እያለን አገር እንደሌለን ሆነን በቀያችን እየታረድን እየተገደልን እየተሰደድን እንገኛለን። መፍትሄው ምን ይሆን?
ወያኔም በዝረራም እንደተሸነፈ የምርጫ ታዛቢዎች ለዝግጅት ክፍላችን እየገለጹ ይገኛሉ። የጅጅጋም የምርጫ ታዛቢ ወያኔ በዝረራ ቢሸነፍም የወያኔ ተላላኪዎች እንገላችኋለን እናስራችኋለን በሚል ማስፈራሪያ ዛቻም ምርጫውን እንዳጭበረበሩ እየገለጹ ይገኛሉ። ታዛቢዎች አንፈርምም ብንልም እንገላችኋለን የትም አደርሱም እያሉ እያዋከዋቸው እንዳሉ ለሰይፈ ነበልባል ራዲዮ ዝግጅት ክፍል ገልጸዋል። ምርጫም ወይስ ቀልድ ይሆን? ታዲያም ምርጫው መሆኑ ካልቀረም ወያኔ ለምን ማፈር ጀመረም? ለምንስ ሌላ ተቃዋሚዎች በውስጡ ተሰግስገው መወዳደርን ፈለጉ? አንዳንዶች የሚገልጹት ነገር አለ። ከምርጫ ቦርድ የሚቆረስላቸውን ፍርፋሪ ለመብላት ሆም ብለው ተዘጋጅተው አጅበው አሯሩጠው ገንዘብ በልተው ዞር የሚሉ ተቃዋሚዎች ተሰግስገዋል ይላሉ። እውነት ይሆን? በዚህ ላይ እንወያያለን። አድማጮች መልካም ቆይታ። እንግዶቼ ለቃለ መጠይቁ ፈቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እስኪ ራሳችሁንና የሥራ ድርሻችሁን ለአድማጭ ግለጹልኝ። አቶ ኢዮብ፣ እኔ ነጌሳ ኦዶ ዱቤ እባላለሁ። የህግ ባለሙያ ነኝ። የህግ ምንድነው የስራዬ ማለት ነው። የህግ ትምህርት ነው የተማርኩት ያጠናሁት። በተጨማሪ ደግሞ በፖለቲካው ዘርፍ የመብት ታጋዮች አክቲቪስት ልባል እችላለሁ። ያው እንደምታወቀው ሚዲያዎች ላይ በህግ ጉዳዮች ላይ ትንተናም እሰጣለሁ። በሌላ በኩል ደግሞ የሀገራችን የፖለቲካ ሂደትን እንዲሻሻል የተቻለኝን አስተዋጽኦ በሁሉም በኩል አበረክታለሁ። መልካም። ሌላው እንግዳይ። እሺ አቶ ኢዮብ፣ እኔም ይህንን እድል ስለሰጠኸኝ እጅግ አመሰግናለሁኝ። አሸናፊ አዱኛ እባላለሁ። እኔ ያው በአሁኑ ሰዓት ተማሪ ነኝ። ኮምፒውተር ነው እየተማርኩ ያለሁት። ያው በኦሮሞ ጉዳይ ላይ በተለያዩ ጊዜ ሀገር ቤት በነበርኩ ሰዓትም የተለያዩ እንቅስቃሴዎችን ሳደርግ ነበረ። አሁንም አቅሜ የፈቀደው ሁሉ ህዝቤን ይጠቅማል የምለውን ነገር በመስራት ላይ ነው የሚገኘው። በአሁኑ ሰዓት በኦሮሞ ኢንተርናሽናል ሰፖርት ግሩፕ ኮሚቴ ውስጥ ስራ አስፈጻሚ አባል ነኝ። መልካም። አቶ አሸናፊ አዱኛ፣ አንተን በማዕከላዊና በቃሊቲ የማያውቅህ የለም። እንግዲህ መልካም የውይይት ጊዜ እንዲሆንልን እመኛለሁ። እስኪ እንደ ኦሮሞ ባህል መጀመሪያው ከአንጋፋው የቦረና ተወላጅ ይሆናል። እንደው አቶ ነጌሳ ምርጫው በምን መንገድ እየተካሄደ ነበር? እንዴትስ ተካሄደ? ምርጫ ይዘቱስ ምን ይመስላል? በተለያየ ሶሻል ሚዲያ ላይ ስንመለከት በተቃዋሚዎች የህዝብ ድጋፍ
አሳይተዋል። ድጋፋቸውም ሲገለጽላቸው ነበር። በሌላ አንጻር ደግሞ ስንመለከት አፍቃሪ ወያኔ የሆኑ ሚዲያዎች ህወሓት ወይም ወያኔ እንዳሸነፈ እየተገለጸ ይገኛል። እስኪ ስላለው ምርጫ የምርጫውን ሂደት ይዳስሱልኝ። ምንድነው ሲጀመር ምርጫዎችን በተለይም አምባገነን በሆኑ መንግስታት ውስጥ ወይም ደግሞ አምባገነን መንግስታት በሚገዟቸው አገሮች ውስጥ የሚደረጉ ምርጫ ሁለት አይነት ጠባይ አላቸው። አንደኛው አምባገነኖቹ ትንሽ ልብ ገዝተው ይሄን ምርጫ ትክክለኛ ምርጫ እናካሂዳለን፣ እያንዳንዳችሁ እጃችሁን ሰብስቡ፣ በምርጫ ቦርዱ ወይም የምርጫ አስፈጻሚው አካል ነፃ ሆኖ ያስፈጽም፣ የምርጫውን ህግ ጥሳችሁ ስትገኙ ደግሞ ትቀጣላችሁ ብሎ ለካድሬዎቻቸው ማስጠንቀቂያ ሲሰጡ፣ ለምሳሌ በ1997 ምርጫ ታስታውስ እንደሆነ ለውስጥ ካድሬ ላይ ጠቅላይ ሚኒስትሩ ሟች የቀድሞ ጠቅላይ ሚኒስትር ይህንን አይነት ንግግር ተናግሮ ነበር። ከዛ የእሱ ካድሬዎችም ምርጫውን የተቃዋሚዎችን ቅስቀሳም ይሁን ሌላውን የማደናቀፍ ስራቸውን እጃቸውን ሰብስበው ነበረ። ያ በጣም ለምርጫው እስከ ምርጫው ቀን ድረስ የነበረውን ሁኔታ በጣም ስሙዝሊ እንዲሄድ አድርጎታል። እንደውም እየታሰሩ የተቃዋሚ ፖስተሮችን እና ማስታወቂያዎችን የቀደሙ ሁሉ ስታሰሩ ፍርድ ቤት ሁሉ በሚዲያ ሁሉ ይገለጽ ነበር እና ያ ሌሎችን የገዢው ካድሬዎችም በጣም የደነገጡበትና አራ በቃ ከተሸነፍን ልለቅ ነው ማለት ነው እኛ መንግስት ብለው ሁሉ እንዲያስቡ አድርጓቸው ነበርና ካልኩሌሽኑ ስህተት ነበረ። ብዙ ተቃዋሚዎች የሉም፣ ደካማ ናቸው፣ እናጣቸዋለን፣ ስለዚህ ተብሎ ነበር የተገባበት እንጂ ለዲሞክራሲያዊ ሂደትን ተፈልጎት ወይም ደግሞ ህዝብ የህዝብ ይሁንታውን ካልሰጠኝም ለቃለሁ የሚል አስተሳሰብ ስላልነበረ ለቃለን የሚል አስተሳሰብ ከዛኛው ከገዢው ፓርቲ ስላልነበረ በኋላ ላይ የምርጫው ቀን ላይ ነገሮች እንደተለወጡ በተለይም ምርጫው እየተረረሰን እንደተለወጡ ስገባቸውና ስልጣን ሊያጡ መሆኑን ስገባቸው ሙሉ በሙሉ ከለበሱት። እሱ እንደዛ ነው። አንድ እንደሱ ሲደረግ ነው። ሁለተኛው ግን ምርጫውን ለማስመሰያነት ዲሞክራሲያዊ ሀገር ነች አንዲት ሀገር ዲሞክራሲያዊ ሀገር ነች ለማስባል ብቻ በካድሬዎቻቸው በኩል ያው ለምሳሌ ለካድሬዎቹ በ2002 ወይም ደግሞ በፈረንጅ 2010 እንደተደረገው እያንዳንዳችሁ አንዳችሁ በአካባቢያችሁ ላይ የተሸነፋችሁ ካድሬዎች እናንተ ትባረራላችሁ ከዛ ወዮላችሁ ተብሎ ከሆነ ወደ ምርጫ የተገባው ሲጀመር ቅስቀሳም አይኖርም፣ ክርክር ሁሉ አይኖርም። ክርክሩ ቢኖርም ሴንሰር ይደረጋል፣ ሳንሱር ይደረግና እንትን ይደረጋል። በቃ ሁሉ ነገር የተሰበሰበ ይሆናል። ምርጫ አይኖርም ማለት ነው። እንደሱ አይነት ነገር ሰው በ2002 እና በ2005 በአሁኑም በ2007 አሁን 2015 የሚታየው ሁለቱም ምርጫ እንደዚህ አይነት ነገር ያለበት ነው። አንለቅም ያው ለማስመሰል ነው የምናደርገው። ሁላችሁም በየቦታችሁ ላይ የተሸነፋችሁ ወዮላችሁ ተብለው ወደ ምርጫው የተገባበት ሁኔታ ይመስለኛል ያለውና ተቃዋሚዎች ባገኙት የአየር ሰዓትና በቲቪ እና በሬዲዮ ባገኙት የአየር ሰዓት በጣም ጥሩ የተሳካ ቅስቀሳ ቢያደርጉም እንኳን እና ባላቸው አቅም ደግሞ በየሀገሩ እየሄዱ በመኪና ብሎ ቅስቀሳ በማድረጋቸው የህዝብ ድጋፍ በከፍተኛ ሁኔታ አግኝቷል። ይሄ እንዲያገኙም እንኳን በዛ በመንግስት በኩል በገዢው ፓርቲ በኩል የነበረው ሂደት አንደኛ የምርጫ ቦርድ የተባለው ገለልተኛ ሊሆን የሚገባውን አካል ሙሉ በሙሉ ተቆጣጥሮ ነው ያለው። ሁለተኛ ደግሞ ኢቭን ምርጫውን ለማደናቀፍ የሚንቀሳቀሱ አካሎች ላይ ምንም አይነት እርምጃ አይወሰድም ነበረ። ፖስተሮች አይታዩም ነበር ይሉን ነበር ጓደኞቻችን። የተቃዋሚ ፖስተር አይታይም፣ የመንግስት ብቻ ነው የሚታየው ነበር የሚሉት እና ይህ እንግዲህ ሜዳው ፌር ሳይሆን እንደዛ በተተበተበ እና በጣም እንደዚህ በተዘጋ በር ውስጥ ራሱ በተዘጋ ነገር ውስጥ ራሱ ተቃዋሚ ህዝቡን የዛን ያህል ከፍተኛ የሆነ ህዝብ ድጋፍ በማሳየት ህዝቡ ይህንን መንግስት እንደማይፈልግ ሙሉ በሙሉ በማረጋገጥ በምርጫውን ተቃዋሚዎች እንደሚያሸንፉ ሙሉ በሙሉ አሳይቷል ማለት ነው። ይህንን የምትረዳው እንግዲህ ልክ ምርጫው 2 ከ3 ቀን ሲቀረው ነው ፓርላማ ጠርተው መንግስት የለም እያሉ ነው አለን እንደውም ገና ምርጫው ሳይደረግ አሸንፈናል ብለው እንትን እያሉ ነው ብለው ማስፈራሪያና ብዙ ነገር ፓርላማ በማይቀራበት ሰዓት አስበው
ለምርጫ በተቃረበበት ጊዜ ኢመርጀንሲ ኢሹ ካልሆነ ኢመርጀንሲ ዲግሪ ወይም ደግሞ ስቴት ኦፍ ኢመርጀንሲ አገሪቷ የሆነ ችግር ከገጠማት ብቻ ነው ፓርላማ ተጠርቶ ያንን ሊያስተላልፍ የሚችለውና ይሄንን በማድረጋቸው ራሱ መልእክት ነበረ። በቃ ምርጫ አይኖርም ዝረፉ የሚል አይነት መልእክት ነበረ የሚያስፈልገውና በጣም ነገር በኢትዮጵያ የሚደረጉ ምርጫዎች አንዳንድ ለምን ይደረጋሉ? ያ ሁሉ ወረቀት ተባዝቶ ያ ሁሉ ወጪና ገንዘብ ለምን ይፈሳል የሚል ጥያቄ ያመጣባል። ለምን በሙሉ ስልጣንን ምንም አናስነካም? የተወሰነ ወንበር እንኳን ማንንም ምንም የህዝብን ድምፅ ሙሉ በሙሉ እናፍናለን ብሎ የሚያስቡ ከሆነ ልክ የኤርትራው ኢሳያስ አፈወርቂ ምርጫ አላረግም ለምን ስለማለቅ እኔ ነኝ ገዛችሁ የወረዳና የምናምን ምርጫ ግን ይደረግ እኔ ነኝ ማስተካከለ ሁሉን ነገር ልማቱን እስከሰራ ድረስ ምንም ምርጫ የለም ብሎ እንደምለው ቢያረጉና የህዝቡም ሀብት ቢቆጠብ ሰውም ምርጫ ተደረገ ብሎ ገባ እንቅስቃሴ አድርጎ አንደኛውን እያሰሩ ሌሎችን እየገደሉ አሁኑ ሰዓት ብዙ ሰዎችን ይገድለዋል። ይሄን ሁሉ ነገር ምርጫ ለማስመሰልና ለምዕራባውያን ከምዕራባውያን እርዳታና አንዳንድ ነገር ለማግኘት እዚሁ ለማስመሰል ከሚያረጉ እንደዛ ቢያረጉ በጣም የተሻለ ነው፣ ጽድቅ ነው። አለበለዚያ ግን አንደኛ በጣም የማይሆን ነገር እያረጉ ነው ያሉትና በአጭሩ ምን የፈለኩት እነዚህ ሰዎች ምርጫ ሊያረጉ አልፈለጉም። አሁን በኢትዮጵያ የተደረገው ነገር ምርጫ ነው ልትል አትችልም። ለምን ኮሮጆ ሙሉ ነው ጠዋት ሲገባ የአውሮፓ የአፍሪካ ህብረት ነው የአውሮፓ ህብረት አልመጣም ድሮ ብሎ ምርጫ የለም ብሎ ሁለት ጊዜ ታዝቦ አይቶ አይ ኢትዮጵያ ምርጫ ስለማታረግ አልመጣም ብሎ ነው የቀረው። ኢትዮጵያ ምርጫ አታረግም ምንም ሙሉ በሙሉ ተገንዝቦ ነው የቀረው የአውሮፓ ህብረት አንሄድም። የዚህም ካርተስተን ሌሎችም አሜሪካ ውስጥ ያሉትም አይ ኢትዮጵያ ምርጫ አይደለም ብለው ቀሩ። አሁን ያለው ነበር እነሱ ራሱ ከአዲስ አበባ ታይቶ አዲስ አበባ ውስጥ ነው የታዘቡት። አዲስ አበባ ውስጥ የሄዱበት 21 ነው 42 ስቴሽን የምርጫ ጣቢያዎች ላይ ሁሉ ጠዋት ሄደው ኮሪዶ ቼክ ሊያደርጉ ስሉ ተከልክለዋል። ኮሪዶ ሙሉ ነው። እንደውም ምንድነው አንድ ቀን ያሉት ኮሪዶዎቹ ቁርስ በልተዋል ሁሉ ተብሎ የተቀለደበት ሁኔታ አለው። እንደዚህ ሙሉ ናቸው በጠዋት ሳይቀር ተሞልተዋል። እና ይሄ ሙሉ ምርጫ የማይባል ነው ታስሩ ይወብ ለነገር የምፈልገው። መልካም እንደው አቶ አሸናፊ እንደው አሁን አቶ ነጌሶ የገለጹትን ሰምተዋል እና ይሄ እንደዚህ መሆኑ እየታወቀ ወያኔ በማጭበርበር እንደሚያልፍ እየታወቀ ካለፉት 4 ምርጫዎች ይሄኛው ምርጫ ልዩ የሚያደርገውና የኦሮሞ ፖለቲከኞች ወይም የኦሮሞን ህዝብ ወከልን ያሉ መድረክም ሆነ ሌላም ፓርቲዎች ለምን መግባት አስፈለገ? ታዲያ ወያኔ እንደሚመረጥ ከታወቀ ለምን ህዝብን ማስፈጀትና ከህዝብን ማነሳሳት አስፈለገ? ምንድነው ጥቅሙ? አቶ ነጌሳ ብዙ ነገሮችን አንስቷል። በጣም ጥሩ ነጥቦችን ያነሳው እንግዲህ ምርጫው ለምን አስፈለገ ስንል ምርጫ የሚለውን ነገር ወደ እኛ እንደ ትግል ልናየው ይገባናል። ምክንያቱም ራሱን የቻለ ትግል አለው። በምርጫ ወቅት አጋጣሚዎቹን ተጠቅሞ ከፖለቲካ መሪዎች ጋር ይገናኛል፣ ይወያያል። የምርጫ ክርክሮች አሉ። የተለያዩ ፓምፕሌቶች በየቦታው ይበተናሉ፣ ስብሰባዎች ይካሄዳሉ። ትንሽ ነው ክፍተት ይኖራል እና በሚገኘው ቀዳዳ ህዝቡን ማስተማርና ህዝብህን ማንቃት መንግስት ወይንም ደግሞ ወያኔ ምን ያህል ህዝቡን እየጨቆነ እንዳለ አምቦ ላይ ምን ያህል ሰው እንደተገደለ ከ6 ወር በኋላ ነው ጉጂ አካባቢ ያሉ ሰዎች የሰሙት ወይ ደግሞ ሀረርጌ ያሉ ሰዎች የሰሙት። እና ይሄ አይነት ነገር በምርጫ ሰዓት ነው የሚጋለጠው። ይሄ መንግስት እየገደላችሁ ነው፣ ይሄ መንግስት እየዘረፈ ነው ያለው፣ ይሄ መንግስት ህዝቡን እየጨቆነ ነው የሚለው ነገር እንደዚህ አይነት አጋጣሚ በተለያየ ቦታ እየተዘዋወሩ በሚገኘው ቀዳዳ ተጠቅመው የተቋሚ ፓርቲ አመራሮች ይህንን ለህዝብ ይገልጻሉ። ስለዚህ በቂ መረጃ የሚያገኝበት ሰዓት ነው። ምክንያቱም መንግስት ሚዲያውን ለራሱ ጥቅም ብቻ አውሎት በህዝብ የተቋቋመ ሚዲያ ነው። ይሄ ሚዲያ ኢትዮጵያ ቴሌቪዥን፣ ሬዲዮ ፋና፣ ዋልታ የተለያዩ ዘር ላይ በህዝብ ገንዘብ የተቋቋሙ ሚዲያዎች በአጠቃላይ ለገዢው ፓርቲ ነው የሚያገለግሉት። ስለዚህ ህዝቡ ድምፁን ተቃዋሚው ኃይልም ድምፁን የሚያሰማበት ቀዳዳ ስለሌለ
በዚህ በምርጫ ወቅት ደግሞ የሚያገኙት 5 ደቂቃም ሆነ 10 ደቂቃ ህዝቡ ውስጥም ደግሞ ተንቀሳቅሰው ህዝቡን ስለሚያስተምሩ ጥቅም አለው። ስለዚህ ምርጫ ውስጥ ሲገባ አንዳንድ እንግዲህ ሰዎች የሚያነሱት ምርጫ ውስጥ መግባት አያስፈልግም፣ አራራጭ መሆን ነው፣ ጥቅም የለውም የሚባል አይነት ነገሮች ይነሳሉ። እኔ ይሄንን እቃወማለሁ። ምክንያቱም ብዙ አይነት አድቫንቴጆች አሉት። ህዝቡን በደንብ ታደራጃለና ታስተምራለህ። ስለዚህ ምርጫ ራሱ ትግል ስለሆነ የትግል ስልት አንዱ የትግል ስልት ስለሆነ ምርጫ ውስጥ መግባቱን በበኩሌ እደግፋለሁ። ከምርጫው ምን ይገኛል፣ ውጤቱ ምን ሊሆን ይችላል ተብሎ ለሚነሳው ውጤቱ ምንም ይሁን ትግል ወሳኝ ነገር ነው። መታገል ካሌለ በስተቀር ውጤት ሊመጣ አይችልም። ድል ማድረግ የምትችለው ስትታገል ነው። ስለዚህ መታገሉ አስፈላጊ ነው። ምርጫ ውስጥ ገብተህ በሰላማዊ መንገድ እነሱ ሲገሉህ አንተ የሞት ከታገልክ ታሸንፋለህ። ይሄ ደግሞ በኢትዮጵያ ብቻ ሳይሆን በሌሎች ሀገሮች ውስጥም ተሞክሮ የታየ ነገር ነው። እየተገደልክ የራስን ህዝብ ነጻ የምታወጣበት ሁኔታ አለ። አሜሪካን ሀገር ላይ የጥቁር ህዝቦችን ነጻነት ስናይ በሰላማዊ መንገድ ታግለው ነው እነ ማርቲን ሉተር ኪንግ የጥቁር ህዝቦችን ነጻ ያወጡት። የእነ ማንዴላን ትግል ልናይ እንችላለን። የእነ ማህተመ ጋንዲን ትግል ልናይ እንችላለን። ይሄ ሁሉ ምንድነው? በሰላማዊ መንገድ ታግለው ህዝባቸውን አደራጅተው ውጤታማ ሊሆኑ ይችላል። ስለዚህ በሰላማዊ መንገድ በምርጫ በሰላማዊ መንገድ የሚደረጉ ትግሎች ሚናቁ አይደለም፣ ትልቅ ሚና ሊጫወቱ ይችላሉ። ህዝቡ ውስጥም ተጨባጭ ሆኑ ለውጦችን ሊያመጡ ይችላሉና ምርጫ ውስጥ መግባቱ እንደ ድክመት መነሳት የለበትም። እንደውም የኦሮሞ ህዝብ እንደ ብዛቱ እንደ ቁጥሩ በሰላማዊ መንገድ የሚደረግን ትግል በደንብ ቢሳተፍበት የሰላማዊ መንገድ የሚያስፈልጋቸው ማንኛውን ነገሮችን አሟልቶ ህዝቡን በደንብ አደራጅቶ ሙሉ ኃይልና ሙሉ አቅም ቢገባበት ተጠቃሚ ሊሆን ይችላል። የሰላማዊ ትግል አብዛኛውን አነስተኛ ህዝቦችን ለምሳሌ እንደ የትግራይ ብሔር እና እንደ አፋር ትንንሽ ብሔሮች በሰላማዊ መንገድ ትግል ቢያደርጉ በምርጫ ቢሳተፉና ሰላማዊ መንገድ ትግል ቢያደርጉ ቁጥራቸው አነስተኛ ስለሆነ የሚያገኙት የፓርላማ ወንበርም ትንሽ ስለሆነ ብቻቸውንም ሆነ ከሌሎች ጋር መንግስት ለመሰጠራም ይቸገራሉ። ስለዚህ ወደ ትግል የሚያመሩበት ሁኔታ ይታያል ሌሎች ሀገራት ላይ እና እኛ የኦሮሞ ህዝብ ደግሞ በቁጥርም ብዛት ስላለ በሰላማዊ መንገድ ብንታገል በባህላችንም ደግሞ የኦሮሞ ህዝብ ሰላም ወዳድ ህዝብ ስለሆነ በሰላማዊ መንገድ ታግለን ህዝባችንን ነጻ ልናወጣ እንችላለን የሚለው ነገር ስለሚያስኬድ የምርጫን ትግል መከተላቸውን እኔ ደግፈዋለሁ። እንደው ተከማለው ለማለት ነው። መልካም እንደው ወያኔ የሟች ጠቅላይ ሚኒስትር መለስ ዜናዊ የተናገሩት ነገር አለ። በደም የመጣ ነው፣ በደም ተረከቡን፣ ድንጋይ ተንተርሰን ስኳር ልሰን እና የመጣ ነው ብለዋልና እንደው አቶ ነጌሶ እርሶ ከተለያየ ማለት የመድረክ ተወካዮች ጋር በተለያየ ስቴት ዞረው ሲቀሰቅሱ እንደነበረ አውቃለሁኝ። እንደው የእርሶ ድርጅት ከኢህአዴግ የተለየ አቋም ይዞ ወይም የተለየ አጀንዳ ይዞ ህዝብ እንዲመርጠው የሚጠይቅበት ምንድነው? ከኢህአዴግ የሚለይበትና ህዝብ ለምርጫ መድረክን እንዲመርጥ የሚቀርብበት የሚለይበት ምንድነው? እናንተ ልትመረጡበት የምትችሉበት ምክንያት ምንድነው? ምን አላችሁ? እሺ በጣም አመሰግናለሁ። አንድ ሀገር የአስተዳደር ሁኔታው ፖለቲካው ወደ እንትን ላይክ ዴሞክራቲክ ከሆነ እና ከተሻሻለ ለምሳሌ ዴሞክራቲክ ባህል ያዳበሩና ዴሞክራሲ የተፈነባቸው ሀገሮች ውስጥ በጣም ትንንሽ ነገሮች ላይ ፓርቲዎች ተለያይተው ይከራከራሉ። ለምሳሌ አቦርሽን መኖር አለበት ወይስ መኖር የለበትም እና ጥቃቅን ነገሮች ላይ የፓርቲዎች የክርክር እንትን ይሆናል ይከራከሩበትና በዚህ የመመረጫ ነጥብ ሆኖ ደጋፊዎች ይሄኛው ፓርቲ ይሄን ስለሚደግፍ ያኛው ያንን ስለሚደግፍ ተብሎ ነው የሚመረጠው። እንደ ኢትዮጵያ ያሉ ሀገሮች ውስጥ እኮ ገና መሰረታዊ ነገር እንኳን አልተደረገም። ኢህአዴግን እዚህ ጋር ለመቃወምና ለመመረጥ
ኢህአዴግ የሚፈጽመውን ጥፋትና አጠቃላይ አሁን የህዝብ ያለ ህዝብ ይሁንታ በስልጣን ላይ መቀመጡ የአሰፍናለሁ ብሎ ያለው የፌደራሊዝም እና ራስን በራስ የማስተዳደር መብት አለመከበሩ እነዚህ ዋና ዋና ነገሮች ናቸው። የብሔር ብሔረሰቦችና የብሔር ብሔረሰቦች መብቶች አለመከበር፣ በህገ መንግስቱ ያስቀመጣቸው ነገሮች አለመተግበር፣ በህገ መንግስቱ ያስቀመጣቸው ራሳቸው እንኳን መቀየር ያለባቸው ይቅሩና ራሱ በህገ መንግስቱ ያስቀመጠውን ነገሮች ራሳቸው ያስቀመጣቸውን ህጎች ራሳቸው አለመተግበር ራሱ ህጉን ሲያፈርስ ይሄ አሁን በምርጫ ላይ የሚያደርገውን ዘረፋ ስታይ ሌጂቲሜት መንግስትም አይደለም። ስለዚህ ብዙም የፖሊሲና ምናምን ስልጠና አልፈልገውም በኢትዮጵያ ውስጥ ተቃዋሚ ለመሆን። ለምን መሰለ መሰረታዊ ነገሩ ራሱ ሳይመለስ አንተ ዲቴል ውስጥ ብዙም የመግባት ግዴታ ራሱ ይስተካከል አማራጭ የላቸውም። ግን ምን አማራጭ ያስፈልጋል? ገና ሌጂቲሜት ያልሆነ መንግስት በህዝብ ያልተመረጠ በህዝብ ሁንታ ያልመጣ መንግስትና መሳሪያ ይዞ በኃይል እያስገደደ ህዝብን እየገዛ ያለ ይሄ ቅኝ ገዢ ነው። ቅኝ ገዢን ለማስወገድ ምንም የፖለቲካ ፓርቲ የፖለቲካ አጀንዳ የፖለቲካ አያስፈልግም። የፖለቲካ ፕሮግራምና ምናምንም አያስፈልግም እኮ ህዝብን እኮ ያለ ህዝብ ሁንታ እየዘረፈ እየገደለ በጣም ብዙ ነገር ነው ገባ። አሁን እና የፖለቲካ ፕሮግራም አለው መድረክ በዋናነት አሁን የዲሞክራሲ ጉዳዮች አሉ። እውነተኛ ዲሞክራሲን የማምጣት እውነተኛ ፌደራሊዝም የማምጣት የህዝብ መብት የህግ የበላይነትን ፍርድ ቤቶች ነጻ ሆነው መስራትን በኢኮኖሚም ረገድ ደግሞ ኢህአዴግ ህዝቡን ረሃብን አስወግዳለሁ ህዝቡ በቀን 3 ጊዜ እንዲበላ አደርጋለሁ ብሎ ይሄንን አላሳካም። ኢኮኖሚው ላይ የተለየ እንተናለን። የመሬት ፖሊሲው ላይ መሬት የህዝብ ነው ብለን ነው የምናስበው። የህዝብ ነው መባል ሲገባው መሬት የህዝብና የመንግስት ነው በሚል መሬትን ተቆጣጥሮ መሬትን ለሀብታሞች እየሸበቸበ ሀብታሞች የራሱ የግል ስልጣን ማቆያ እንደሆኑ ኢንቨስትመንት እዛ ሀገር ያለው ሰው ሁሉ የእሱ ስልጣን ነው የሚያስጠብቀው። ለምን እሱ ስር ሄደው የእሱ ደጋፊ ካልሆኑ ኢንቨስት ማድረግ አይችሉም። ይወስባቸዋል፣ ያባራቸዋል። የሀገር ውስጥ ሆነ የውጭ ሀገርም ሁሉ የስልጣኑ ጠባቂዎች ናቸው። ለዚህ ነው አሁኑ ጊዜ አንደኛ ከአንድ ብሔር የወጡ የተውጣጡ በጣም ብዙ ሀብታሞች አሉ። ሀብታሞቹ ሁሉ በሱ ቼን ውስጥ ያሉት እና ለዚህ ነው የሀብታም ፓርቲ መስርተን ገና ለሀብታሞች ነው ስልጣን የምናሸጋግረው ሁሉ እስከ ማለት የደረሱት። ህዝቡን ከፋፍሎ ጥቂት ሰዎችን በጣም ሀብታም አድርገው ከዛ ሌላውን እንዳለ በድህነት ውስጥ አጥሮት ነው ያሉት ህዝቡ። ስለዚህ ኢህአዴግን ለመቃወም ብዙ አማራጭ አልፈልግም፣ ግን ብዙ አማራጭ አለ። ብዙ አማራጭ የሆኑ የፖለቲካ አጀንዳዎች አሉ። አሁን ያሉት የፖለቲካዊ አጀንዳዎች አሉን፣ ኢኮኖሚያዊ አሉን፣ እንደዚሁ ደግሞ ማህበራዊ ዓላማዎች ከኢህአዴግ የተለዩ አሉ። በመሰረታዊ የሆኑ አሁን ለምሳሌ መሬቱ ጥያቄ ህገ መንግስቱ ሁሉ መሻሻል የሚጠይቅ ነው። ሌሎች ለምሳሌ የጠቅላይ ሚኒስትር ተርም በኢህአዴግ ገደብ የለውም። 10 ጊዜ 20 ጊዜ በህይወቱ እስከኖረ ድረስ እንግዲህ ተጭበርብሮም ይሁን በምንም ከተመረጠ የተርም ገደብ የለውም። የጊዜ ገደብ የለውም ጠቅላይ እሱን ሁሉ ገደብ የመስጠት ህገ መንግስቱን በማሻሻል ማለት ነው። እነሱ ለማጭበርበር ብለው ለፕሬዝዳንቱ ገደብ አድርገው በሁለት ተርም ይሆናል ፕሬዝዳንት ብለው ሰው ያነ ፕሬዝዳንት ማለት ትልቅ ስልጣን ብሎ ነው የሚያስበው። ግን የፕሬዝዳንቱ ስልጣን በህገ መንግስቱ ላይ በጣም ትንሽ ነው። እንግዳ መቀበልና ዲፕሎማቶችን መሸኘት ምናምን እና እሱን የፕሬዝዳንቱን በሁለት ተርም ገድበው የጠቅላይ ሚኒስትሩ ዋናውን የመንግስት መሪ የሆነውን አካል እንትን ገደብ አልሰጡትም። እና ይሄን ሁሉ የማሻሻል ፕሮግራም አለ። ግን ከሱ ውጪ ራሱ ለህገ መንግስቱ ኢህአዴግ ያለውን ራሱ በምንም እየተገበረ አይደለም። ሙሉ በሙሉ ህገ መንግስቱን እየናደ በዛ ሀገር ውስጥ ህገወጥና በህግ ሊጠየቅ የሚገባው ኢህአዴግ ነው በዋናነት። እና ይሄ ሁሉ ነገር አለ ለምን ፈለኩ። መልካም እንደው አቶ ነጌሶ ጥሩ ነው። ይሄን ያነሳሁበት ምክንያት ብዙ ጊዜ የሚነሳ ነገር አለ። ተቃዋሚዎች ከኢህአዴግ የተለየ ምንም ነገር የተሻለ ነገር የላቸውም የሚል ነገር ስላለ ነው። ለዚህ ነው እንግዲህ አሁን መድረክ ወደ ምርጫ ውስጥ የገባው። ስንመለከት በዚህ ባሁኑ በ2007 ምርጫ መድረክ ፕሮፌሰር መረራ ጉዲና የተናገሩት ነገር አለ። ታዛቢዎች እንደተባረረባችሁ፣ ሰው እንደተገደለም ተገልጿል። እስኪ ስለዚህ እንደው አቶ አሸናፊ አዱኛ የሚገልጹልኝ
የሚነግሩልኝ ነገር አለ የሚያውቁት ነገር ስለ አድማጭ ይግለጹልኝ ለምንድነው ታዛቢዎች ሊባረሩ የቻሉት በምን ምክንያት ነው እሺ እንግዲህ አቶየው እንግዲህ የኢትዮጵያ መንግስት ነው ያኔን መንግስት ባህሉን ስናየው ከዚህ ቀደም የተደረጉ ምርጫዎችንም ስንገመግም ህዝቡ ወዶት ፈቅዶ በህዝብ ድምጽ ተመርጦ አይደለም እስካሁን ድረስ ስልጣን ላይ ሊቆይ የቻለው የቅርብ ጊዜ ትዝታችን ነው ምርጫ 97 በፈረንጆች 2005 የተደረገው ምርጫን ስናይ በርካታ ሰዎች የተገደሉበት ምርጫ ነው 2005 ምርጫ እንግዲህ ምንድነው ከጊዜ ወደ ጊዜ ሲስተሞቹን ምርጫ የሚያጭበረብርበትን ህዝብ የሚያፈንበትን ህዝብ የሚገድልበት አዳዲስ ታክቲኮችን እየተጠቀመ ነው ህዝብን እያፈነና በስልጣኑ ለመቀጠል እየጣረ ያለው በዚህ በ2015 ምርጫም ደግሞ ያየነው ይሄንኑ ነው ከዚህ ቀደም የነበረውን ታሪክ ነው አሁንም የደገመው ማለት ነው በርካታ ድምፅ መስጫው ቀን በፊት የነበሩ የቅስቀሳና የክርክር መድረኮች ላይ ለዘጠኛ የመሆን ነገር ታይተዋል በተለያየ ቦታ ላይ ማለት ነው ያንን ያደረጉበት ምክንያት በቃ ዘንድሮ ይሄ መንግስት ይገለበጣል ብሎ ብዙ ሰዎች ያስቡ ነበር ይሄ ነገር ምን ነው መጨረሻው አካል ላይ እንደፈለገን ኃይልን ተጠቅመን ወታደሮቻችንን አሰማርተን ድምፅ መዝረፋችን ስለማይቀር ተዋቸው ያሉ ነው የሚመስለኝ እኔ ከዛ በኋላ ልክ ድምፅ መስጫው ቀን ላይ አስቀድሞ ከሌሊቱ 8 ሰዓት ጀምሮ የፖሊስ ሰራዊት አስተማርተው መከላከያ ሰራዊት ሚሊሻዎችን አድማበታይ ደህንነቶችን ካቢኔ ሰዎችን ካድሬዎቹን እነኚህን ሁሉ አስተማርተው ምርጫውን ተወዳዳሪውም ወያኔ ድምፅ ቆጣሪውም ወያኔ አካባቢው ላይ ጥበቃ የሚያስፈጽመው የጥበቃ ጉዳይ ደህንነት የሚመለከተው ነው ጉዳይ የሚቆጣጠረው ወያኔ ሁሉም ነገር በእነሱ ያለ ታዛቢ ማለት ይሄን ሁሉ ነገር አድርጎ እንደዚህ ሆኖ ህዝቡ እኛ እንፈልግልህን መንግስት ይሄ መንግስት መቀየር አለበት ድምጻችን መከበር አለበት ህግ እዚህ ሀገር ላይ ሊሰፍር ይገባል ህግ ሊከበር ይገባል ህግ መንግስታችሁን አክብሩ ብሎ ህዝቡ በያጣቸው ድምፁን ለመስጠትና ለተቃውሞ የተለያዩ እንቅስቃሴዎችን ያደረገ እንግዲህ ኮሮጆ ሊሰርቁ ድምፅ ሊያጭበረብሩ ምልክት እዚህ ላይ አድርጉ እያሉ ምልክት እያደረጉ ነበር ንብ እንድትመርጡን ምልክት አድርጉ እያሉ ወረቀቱን ኮሮጆ ውስጥ ሲጥሉ ነበር ኮሮጆውን ደግሞ አስቀድሞ ሞልተው ያዘጋጁባቸው ቦታዎች ብዙ ናቸው ይሄንን ሲያደርጉ ደግሞ የምርጫ ቦርድ ተወካዮችንና የመድረክ ታዛቢዎችን ከቦታው በጉልበት አባረዋቸው ነበር ኦልሞስት ሙሉ ለሙሉ ማለት በሚቻል ከ80% በላይ ቦታ ታዛቢዎችን የመድረክ ታዛቢዎች እንዲባረሩ ተደርጓል ሐረርጌ ምስራቅ ሐረርጌና ምዕራብ ሐረርጌ አካባቢ ደግሞ ኢቭን አንዳንድ ቦታዎች ላይ የመድረክ ተወዳዳሪ የሌለበት ቦታ ላይ ራሱ ህዝቡ የመድረክ ተወዳዳሪ ሳይኖር ራሱ የመድረክ ምልክትን እየመረጠ በጣም ብዙ ወረቀቶች ሲቆጠሩ የመድረክ ምልክት የመድረክ ድምፅ እንዳገኘ እዛ ቦታ ላይ ተወዳዳሪ በሌለበት ቦታ ላይ እንግዲህ እኚህን ነገሮች ላይ በርካታ ቦታዎች ላይ ሙሉ ለሙሉ ማለት ይቻላል ከህዝቡ ባገኘው መረጃ መሰረት መድረክ እንዳሸነፈ ነው የተረዳ ነው እና ይሄንን ነገር ሲያይ ወዴት አመራ ወደ ኃይል እርምጃ አመራ ማለት ነው በዚህ ሰዓት እንግዲህ ተቃውሞ በተለያዩ ቦታዎች ላይ ተቃውሞ ገጠመው ተቃውሞ ሲገጥመው የኃይል እርምጃ ነው የወሰደው ለምሳሌ በምዕራብ ሸዋ ዞን ሚዳቀኝ ወረዳ ላይ አቶ ግዲሳ ጨመዳ የሚባሉ ሰው ጥይት ተመተው ተገለዋል እንዲሁም ደግሞ እዛው ሚዳቀኝ ወረዳ ላይ አንድ ተማሪ በጣሳ ኪፍታ የሚባል ተማሪ 8ኛ ክፍል ተማሪ ነው ነዋሪነቱ ሄዱ ጎሱ የምትባል ቀበሌ ገበሬ ቀበሌ ማህበር ነው እዛ የሚኖረው ይሄንን ተማሪ እዚሁ እንግዲህ በጥይት መተውት በጣም ከፍተኛ ጉዳት ደርሶበት በሕክምና ላይ ነው የሚገኘው እንዲሁ በተጨማሪ በቀለ ሁሉ ከሚባል ተማሪ 10ኛ ክፍል ተማሪ ነው ይህም ተማሪ በጥይት ተመቶ
ቆስሎ በሕክምና ላይ ነው የሚገኘው። እንዲሁ ሌላም አካባቢ ደግሞ አርሲ ኮፈሌን አንደኛው እንደውም የሚዳቀኙ የምርጫ ታዛቢ ነው እንግዲህ የተገደለው ማለት ነው። ኮፈሌ ውስጥም ደግሞ እንደዚህ ሞቶ ጧት የተገኘው የምርጫ ታዛቢ የሆነ ሰው ነው፣ የመድረክ ደጋፊ የሆነ ሰው ማለት ነው። እንግዲህ ምንድነው እነኚህ ነገሮች የሚያሳውቁ እያመራ ነው ይሄ ነገር ብለን ስናይ ህዝቡ እንግዲህ ድምፁ ተዘርፎ ህዝቡ ደግሞ ድምፁን ለማስከበር በተለያየ አቅጣጫ ድምፃችን ይከበር እያለ ዘርፋችሁን እየገደላችሁን እያስተቃያችሁን ልትኖሩ አትችሉም፣ በስልጣን ላይ መቀጠል አትችሉም፣ ይሄ ሁሉ አመት ዝም ብለናል፣ ታግሰናል፣ አሁን ግን ትዕግስታችን አልቋል ብሎ ህዝቡ ሆ ብሎ በየአቅጣጫው ተቃውሞውን እያቀረበ ነው የሚገኘው። በምስራቅ ወለጋም በጣም ከፍተኛ ተቃውሞ እንደገጠማቸውና እነሱ ኮረጆ ሲዘርፉ ህዝቡ ሆ ብሎ ወጥቶ ተቃውሞውን እያሰማ እንደሆነ ነው እየሰማን ያለ ነው። እንዲሁም በትላንትና በዛሬው ዕለት ራሱ ሚዳቀኝ ወረዳ ላይ ከትላንት ወዲያ የሞቱት ሰዎች የቀብር ስነ ስርዓታቸው ሊፈጸም በጣም በርካታ ህዝብ ወጥቶ መንገዱ ሁሉ ተዘግቶ ካምቦ ወደ ወለጋ የሚወስደው መንገድ ተዘግቶ ህዝቡ በጣም ከፍተኛ ንዴትና ተቃውሞ ጥላቻውንና ይሄ መንግስት በፍጹም እናልቃለን እንጂ ይሄ መንግስት ሊገዛን አይገባም ብሎ ተቃውሞውን እያሰማ እንደሆነ ላይ ሰማነው። እንዲሁም በሰላሌ አካባቢም ፊቼ አካባቢ መንገድ ተዘግቶ በጣም ከፍተኛ ተቃውሞ እዛም አካባቢ ከፍተኛ ተቃውሞ ህዝቡ እያሰማ እንደሆነ የሰማነው። በኩዩ ውስጥ ደግሞ ኩዩ ወረዳ ላይ እንደዚሁ ተመሳሳይ ተቃውሞ ነው የሚሰማው። ትናንትና ጉጂ ውስጥም ደግሞ በጣም ከፍተኛ ተቃውሞ ተነስቶ እንደውም ከፍተኛ የሆነ በ8 መኪናዎች ከሌላ አካባቢ የፌደራል ወታደሮችን ልዩ የፌደራል ወታደሮችን አስሮ ከህዝቡ ጋር በጣም በትንቅንቅ ላይ እንደሚገኙ ነው የሰማነውና የኃይል እርምጃዎችን እንግዲህ በተለይ ከዚህም በፊት ሲወስድ ነበር የመንግስት የዘር ማጥፋት ወንጀል ፈጽሟል። በ1997 የሚታወስ ነገር ነው። እንግዲህ በጣም በከፍተኛ ሁኔታ የኃይል እርምጃ ወስጄ በዚህ ስልጣን ላይ ልቆይ ይችላል ብሎ ነው ሙከራ እያደረገ ያለው። በደቡብ ክልል ራሱ ከፋና ቦንጋ ወረዳ ላይ ምርጫው ሙሉ ለሙሉ ተሰርዟል። እዛ ሰው ሞቶ እንደውም ህዝቡ ምንድን ያለው ተቃዋሚውን አልፈልግም በግል ተወዳዳሪ ሆኖ የቀረበ ዶክተር አሸብር የሚባል ሰውዬ ነው የቀረበው በግል ደረጃ በተቃውሞ ደረጃ ማለት ነው። አንደኛው ደግሞ የኢህአዴግ ሰው ነው የቀረበው። ሁለቱንም አንፈልግም እና ሁለታችሁንም አንፈልግም እኛን አትወክሉንም ብሎ ህዝቡ በጣም ከፖሊሶች ጋር ተጋጭቶ ሰው ሁሉ የሰው ህይወትም አልፏል እና ይሄ ምን ያሳያል እንግዲህ በኃይል ስልጣን ላይ ለመቆየት ጥረት እያደረጉ ነው የሚገኘው። ይሄ ግን ሊያዛልቃቸው አይችልም። ሰውን እየገደሉ እያሰሩ ህዝቡን እየዘረፉ በዚህ ሊቀጥሉበት አይችሉም። ስለዚህ ህዝቡ አሁንም ቢሆን ትግሉን መቀጠል ያለበት መልካም ማፋፋም ነው የሚጠበቅበት ብዬ ነው የማስበው። መልካም እስኪ አጠር አድርገው አቶ ነጌሶ አሉ መስመር ላይ በምዕራብ ሸዋ ወልመራ ወይም ሆለታ ከተማ ላይ ህዝብ በጣም ወጥቶ እንደነበረና እዛ ላይም ነው ታዛቢዎች እንዲባረሩ በገፍ የተደረገው። እስኪ ስለዛ አጠር አድርገው ይግለጹልኝ። እንግዲህ በዚህ ዜማ ቆይታ እናረግና አቶ ነጌሶን እሺ መለሳለሁኝ። ዜማው አየር ላይ ያለ መልካም ቆይታ። ijoollee biyyateena dhaloota maallachina seenaadhaan gaafatina wanni maalirateena wanni maalirate walaa baraabe hurree marata gaarii aanule roobe hurree marata gaarii saman koroobe hurree marati gaarii sobotaadhaan dubbiin fitu araari okalee gartuun taani okaa mormituun taane fafakkeessitee bulta jedhu mareeltee jirri kijibaan oltee bulti dhugaa darajijjiirti sakkatuun alajette dulbiin allaltee garii ijoollee biyyateena ibsaa tokkummaa kenna bineensaa qabsooteena isa furmaanii kenna wayita isaan bilisuuna wanni maalirrateena wanni maalirrateena
Konkolaro be gurri maratagare Chenalo be gurri maratagare Sanati be gurri maratagare Sumutala handu bimpitu arani Ilaalcha siyaasatiin kutaan waliin qoodinaa tokkummaa uumaa sabni Ilaalcha gammachuu gurrumaan dhageenallee barsiifnee namni Garuu wanta dhugaadhaa waan ijaa gurraa qabnu tokkummaa dhabnee balli Walii galoo dadhabne ormaa kabajaa laanne waliif kabajaa dhabne miidhamaa jiraa sabni Ijoollee biyya teenna ofumaa barreeffanna Bakka tullee seenaadhaaf ol kaa'anna Bannee maalirra teenna bannee maalirra teenna ምርጫው ምንም አይነት ዋጋ እንደሌለው እየተነገረ ይገኛል። የአፍሪካ ህብረት ታዛቢዎች እንዳሉት ከሆነ ምርጫ ሊባል የማይችል መሆኑን ዛሬ ገልጸዋል። አንዳንድ የኦሮሞ ተወላጆች ምርጫውን ራሱም ቀድመው ሲቃወሙ ነበር። የኦሮሞ ህዝብን ጥቅም አሳልፎ የሚሰጥ እንደሆነ ይናገራሉ። በተለይ መድረክ የሚባለው ፓርቲ እዛው ውስጥ ያሉ የኦሮሞ ተወላጆች የኦሮሞ ህዝብን ጥቅም አሳልፈው እንደሚሰጡና ዋጋ እንደሌለው ሲገለጽ ነበር። የተለያየ ዘመቻ ሲካሄድባቸው ነበር። ግን ለምን አስፈለገ ይሆን? በዚህም ጥያቄ አነስተን እንወያያለን። አድማጮች መልካም ቆይታ እያደመጣችሁ ያላችሁት ይህ የሰይፈ ነበልባል ራዲዮን ዝግጅት ክፍል ነው። እንግዶቼ በድጋሚ መልካም ቆይታ እመኛለሁኝ። አቶ ነጌሶ አንድ ጥያቄ አንስቼ ነበር። በሆለታ ከተማ የነበረው የህዝብ እንቅስቃሴና በተለይ በሆለታ ከተማ ላይ በርካታ የናንተ የመድረክ ታዛቢዎች እንዲባረሩ ተደርገዋል። እስኪ ስለዛ ለአድማጭ አሳጥረው ይግለጹልኝ። ለምን ተባረሩ? ምን ያህል ህዝብ ወጥቶ ነበር? የህዝቡ አቀባበል ምን ይመስላል? ምክንያቱም ይሄን ጥያቄ ማነሳ በሆለታ ከተማ ለመጀመሪያ ጊዜ እንደዛ አይነት ነገር ሲታይ ሄሎ አሁንም በድጋሚ መልካም ቆይታ አቶ ነጌሶን እጄ ለመመለስ እሞክራለሁኝ። በዚህ ሙዚቃ ድጋሚ ቆይታ እናደርግ። Recha bari botu damni nabamu
Arraburacha bitia alamu recha baribo tu gamni nabamu Otiyo gabatenedu Dabate dada labura Ike hidano kolesa Isa tunyara kukura Yobitena bitinugi Talba moye babadesa Yobitena bitifani የተከበራችሁ አድማጮቻችን ይቅርታ እንጠይቃለን። አቶ ነገሶ መስመር ላይ ይገኛሉ። አቶ ነገሶ ጥያቄን በድጋሚ ልጠይቅዎት። በሆለታ ከተማ ታይቶ የማይታወቅ የህዝብ ድጋፍ አግኝታችኋል። ተቋሚ ምንድነው? ታዛቢዎቻችሁም በሆለታ ከተማ ላይ በርካቶች ተባረዋል። ይሄ ነገር ለምን እንደሆነና የህዝቡ አቀባበል ምን ይመስል ነበር? አቶ ኢዮብ በጣም በብዙ ቦታዎች በሆለታ በጣም ሰፊ ከፍተኛ ህዝብ ድጋፍ ነበር የታየው። እንደዛው በጌዶ በጫለያ በጉደር በሌሎችም ቦታዎች በሻሸመኔ ታይቷል። በቡሌሆራ በአዳማ በሌሎችም ቦታዎች ኦልሞስት ሁሉም የሄድንባቸው ቀሳ፣ ሲሻላ፣ አረርጌ፣ ጭሮ ሁሉም ቦታዎች ህዝቡ እየዘፈነ ጋፋ ድልበታ ኦሮሞን አርከፍላታ እያለ ሌላም እያለ እየጨፈረ እና በጣም ሰፊ ድጋፍ ማግኘት ችሏል። ድርጅቱ ህዝቡን ማነቃነቅ ችሏል። ህዝቡ ለመፍቱ እንድታገል ማነሳሳት ችሏል። አሁን እዚህ ጋር መታወቅ ያለበት እንግዲህ ምንድነው አንዳንድ ጊዜ በምርጫ ይሳካል ወይም ይሆናል ትክክለኛ ምርጫ ይካሄዳል ብለህ ወደ ትገባበታለህ። አንዳንድ ጊዜ ደግሞ በምርጫው ሂደት ባሉ ነገሮች ለምሳሌ ህዝቡን በማንቀሳቀስ ህዝቡን በማስተማር ህዝቡን በማን አይደለም አዌር በማድረግ ህዝቡ ለመፍቱ እንድታገል ለማድረግም የምትጠቀምበት ነገር አለ። ሞሮ በኢትዮጵያ የሚደረገው ምርጫ እንዳልሆነ ይታወቃል። ኢህአዴግ ስልጣንን በምርጫ ለመስጠት ዝግጁ እንዳልሆነ ሁሉም የመድረክ መሪዎችም ሌሎችም ያውቃሉ። ነገር ግን በዛ ሀገር ውስጥ እንደ ፓርቲ ተመዝግቦ ለህዝቡን ለመቀስቀስ እና ለመታገል ያለውን ቀዳዳ መጠቀም የግድ ይላል። ለምሳሌ ምርጫ ወቅት የምርጫ ክርክሮች ይኖራሉ። በዛ የምርጫ ክርክር ውስጥ አይተህ ሆነ በተደረገው የምርጫ ክርክር በብዙ ጉዳዮች ላይ ወደ 9 ክርክሮች ተደርገዋል። በሁሉም ላይ ተቃዋሚዎች የገዢውን ፓርቲ አመራሮችና መሪዎች ወይም ደግሞ ትልልቅ ሚኒስትሮች የሚባሉትን አፍን ያስያዟቸው። ይሄ በእነሱ ስር ላሉ ካድሬዎችም ለህዝቡም አጠቃላይ ምንድነው የሚያሳየው? ኦኬ እየመሯችሁ ያሉ ሰዎች እነዚህ ናቸው፣ ውሸት እየመገቧችሁ ነው። ለት ከቀን በኢቲቪም በምንም በካድሬዎቻቸው ውሸት እየመገቡ ነው። ብርሸለቆና ጦር ላይ እየወሰዱ የሚያሰለጥኗችሁ ነገር ሁሉ ውሸት ነው። በሚያውቁ ሰዎች ፊት ስታዩ እነዚህ ናቸው ሰዎቻችሁ የሚል መልእክት ትልቅ ነገር አለው። ህዝቡን ለትግል የሚያነሳሳ ነው። ኦኬ እነዚህ ሰዎች ዋሽተውናል፣ እየተጫወቱብን ነው፣ ዘርፈውናል ብሎ ህዝቡ በትክክል እንዲያውቅ ያደርጋል። በዛ ተጠቅመው ህዝቡ እንዲያውቅ በኢቲቪና በሬዲዮም በሚደረጉ ክርክሮች ተሳትፎ ይሄን ማድረግ ትልቅ ውጤት አለው። ለምን ህዝቡ ሁሉም ህዝብ አይደለም እንደኛ ኢንተርኔት አክሰስ ያለው ሁሉም አይደለም ሶሻል ሚዲያ ፌስቡክ እና አንተ የምትጠቀመው አብዛኛው ህዝብ ማይጠቀም ጥቂት ሰው ነው ይሄን የምትጠቀመው። ስለዚህ ያ ታች ያለው በዚህ በኩል ነው መድረስ የሚቻለው እና ያንን የትግል ስልት ነው ተብሎ ነው ይሄን እየታገሉ ያሉት ማለት ነው። እና ይሄንን ደግሞ ህዝቡ መነቃነቅ ከቻለ፣ ህዝቡ መንቀሳቀስ ከቻለ፣ ህዝቡ ከፓርቲዎች ጎን መቆም ከቻለ ይሄን የትግል ስልት እንደ ወደ የሲቪክ መብት ትግሎች ለምሳሌ ሰላማዊ ሰልፍ በመውጣት የዜግነት መብቶችን ለማስከበር ህዝቡ መንቀሳቀስ ይቻላል ተብሎ ነው የተገባበት። ይሄ ነገር በዚህ ጉዳይ ተሳክቷል እንጂ ኢህአዴግ ስልጣን እንኩ በቃ አሸንፋችሁኛል ብሎ እንደማይሰጥ ማንም ያውቃል። የፓርቲ መሪዎች ቢሆኑ እኛም ሁሉ እናውቃለን። ሁሉም ሰው የሚያውቀው ነገር ነው።
ባይደት የትኛው ዲክታተር ነው በነፃ ስልጣን ብሎ ወርዶ የሚያውቀው? አያውቅም። ነገር ግን ህዝቡ ተንቀሳቅሶ ህዝቡ አርግቴ ለምሳሌ አሁን ባለው ሁኔታ ባልመረጥኩት መንግስት አልተዳደርም ብሎ ህዝቡ መንቀሳቀስ ይችላል። ይሄ እንግዲህ ማንቀሳቀስ ይቻላል። የፓርቲዎቹ ስራ ነው እዚህ ጋር በዚህ ውስጥ እንግተኝነት መምጣት ይችላል። አለመተባበር ኦኬ ለዛ መንግስት አለመተባበር አለመገዛት አስፈላጊ ብዙ የእንግተኝነት ስልቶች አሉ። ግብር ከመክፈል ካለመክፈል ጀምሮ እሱ የሚፈልጋቸውን ክፍያዎችና ሌሎችን ትብብሮችን ካለማድረግ ጀምሮ እሱ በተለይ በመንግስት የመንግስት እንትኖችን ገዝቶ ካለመጠቀም ጀምሮ አይተህ ከሆነ የኢትዮጵያ ሙስሊሞች በተቃውሟቸው በጣም ብዙ ጥሩ የሰላማዊ ስልት ትግሎች ተጠቅመዋል። አንዳንዴ ለተወሰነ ሰዓት ስልክ አለመጠቀም ምን ያህል አየር ሰዓት የሚጠቀሙበትን ምን ያህል እንደሚያከስል ታይቷል። ከጥቃቅን ነገሮች ጀምሮ ህዝብን ሞቢላይዝ አድርጎ ህዝብን ማታገል ነው ዋናው ነገር። ምንድን ነው ትጥቅ ትግል ስታደርግ አንተ ሰላማዊ ነፃ አወጣለሁ ግንባር ተብሎ ወይም አንድ የሽምቅ ተዋጊ በአብዛኛው ተዋግቶ ሞቶ ወይም ገሎ እየገደሉ እየሞቱ ነው ወደ እንትን የምትመጣው። ይሄኛው ግን አብዛኛውን ህዝብ በማንቀሳቀስ ህዝቡ ለመብቱ እንድታገል ታደርጋለህ። እዚህ ጋር እንግዲህ የመሪዎች ግዴታ ምንድን ነው ብለህ ስታስብ የመሪዎች ግዴታ ህዝቡን ማደራጀት መቻል፣ ከዛ በሱ ላይ አምባገነኖች የሚያመጡትን የስርዓት ሌላ የግርፋት የምናምን ሁሉ መቀበል መቻል። ለዚህ አይተህ ከሆነ በቀለ ገርባ ሲደርስ የነበረው በቀስቀሳው ነቀምት ላይ ሲሄዱ ነቀምት ላይ በተለይ ወጣቶቹን የነበሩበት ቤት የተከራዩበት አልጋ 3 ጊዜ ተፈትሾ በደሌ ላይ እንዳይገቡ ተደርጎ ተደብድበው የደረሳቸው አይፋለት በቀለን ከዛ ሲመለሱ ጅማ ላይ ደረሰ፣ ሌሎቹም ላይ ይደርሳል። መሪዎች እንደዚህ አይነት ስርዓቶችን እስከ ግድያም ለመቀበል እንግዲህ ዝግጁ መሆን አለባቸው። ይህ ምንድነው ማለት ነው? ለሌላውም ህዝብ ሞዴል ይሆናሉ፣ ምሳሌ ይሆናሉ። ሌላው እነሱን ይከተልና ህዝቡ ሁሉም የየራሱን መብት የየራሱን ነፃነት ለማስከበር ነው የሚንቀሳቀሱ ማለት ነው። ህዝቡን እንግዲህ ወደ ትግል ውስጥ ማስገባትና ለህዝቡ ምሳሌ መሆን ነው እዚህ ጋር የሚያስፈልገው። ይሄ ነገር እየተደረገ ነው ያለው። ይሄ በኢትዮጵያ ብቻ አይደለም። ቱኒዚያ ላይ የተደረጉ እንቅስቃሴዎች እንደዚሁ የህዝብ እንቅስቃሴ ነው መንግስት የጣለው። ግብጽ ላይ ታል እሱ ነው የጣለው። እዚሁ አሁን ከቡሩንዲ ባለፈው አይተሃል የሆነውን ነገር። ሌሎች ብዙ ሀገሮች ላይ ዩክሬን እና ጆርጂያ ላይም እንደዚሁ ነው ህዝቡ ወጥቶ ጥሏል። ይሄን ስታደርግ እንግዲህ በምታረገው ቅስቀሳ በምታረገው ክርክር ምናምን ሁሉ ይሰማሃል። የሀገር ህዝብ እኮ ይሰማሃል፣ ጦር ኃይሉም ይሰማሃል፣ ፖሊሱም እኮ ይሰማሃል። አይተህ ከሆነ ፒክቸር በኬፕ አይኑን ደብቆ እንደዚህ እጅ የሚያሳይ ፖሊስ ነበረ። በጣም በሶሻል ሚዲያው በብዛት ሼር እየተደረገ የነበረው ማለት ነው። ይሄ እነዚህ የታጠቁ ኃይሎችና እሱ ምርኩዜ ነው ብሎ የያዘውን ነገር ሁሉ ወደ የህዝብ ጎራ እንዲይዙ ለህዝቡ እንዲደግፉ የማድረግ ስራ ትሰራለህ በዚህ በሰላማዊ ትግል በምትታገልበት ጊዜ። እና አንዳንዴ በጭፍን የሰላማዊ ትግል አያስፈልግም ትጥቅ ትግል ብቻ ነው የሚባለው ነገር ትንሽ እየተሳሳተ የትጥቅ ትግል አያስፈልግም አትልም። ለአምባገነን መንግስት የትጥቅ ትግል ማካሄድ አስፈላጊ ነው ይደረግ። እኛ እኮ ለምንድን ነው ውጤት ለምን እያስመዘገብን እኮ አይደለንም? የት አለ በጣም ብዙ አመት ቆየን ውጤት አልተመዘገበም ነው እያልን እንጂ ያለ ነው። አንድ ሰው ለኔ ነፃ አወጣለሁ ብሎ እየሞተልኝ እንዴት ነው እኔ እንደመላክ ነው ማየው። በተቻለኝ ሁሉ ከጎኑ ቆማለሁ፣ አደንቀዋለሁ፣ አከብረዋለሁ። ይሄን ትግል ህዝቡን አደራጅቶ ታጥቆ መታገል አንተን የሚጨቆነን ኃይል ላይ እርምጃ እየወሰደ የሚፈልግ የሚሞትልህን ሰው እንዴት ነው ማታከብረው? ታከብራለህ፣ ትወዳለህ። ትግል መታገል አስፈላጊ ነው። ነገር ግን ይሄ ብቻ ነው የሚያዋጣው መንገድ? ልክ የእግዚአብሔር መንግስት ይሄ ብቻ ነው እንደ በመጽሐፍ ቅዱስ እንደሚባለው ይሄ ብቸኛ መንገድ ነው የሚባል የፖለቲካ ድንቁርና ነው። አለማወቅ ነው እንጂ አንድ መንገድ ብቻ አይደለም የአምባገነን መንግስቶችን ሊያስወግድ የሚችለው። ነን ቫዮለንት ሪቮሉሽን በጣም በብዙ ሀገር ተሰርቶበት የተረጋገጠ መንገድ ነው። ይሄን ስታረግ አንተ አይደለም ነፃ የምታወጣ ህዝቡ ራሱ ነፃ እንዲያወጣ ታስተምረዋለህ፣ ታሳየዋለህ፣ ትመራዋለህ። እነ ጋንዲ ያደረጉት ይሄንን ነው።
ህዝቡ ላይ አስቸጋሪ ሁኔታዎች ሲፈጠሩ እሱ ምግብ አይበላም ጾም ይጀምራል ከዛ ህዝቡ ደግሞ ይሄ ነገር በሚዲያም በምንም ሲወጣ ህዝቡ ይሰበሰባል ያስሩታል እሱ መጾም ሲጀምር ያስሩታል ስትራይክ ያደርጋል እሱ ምግብ ያቆማል ያስሩታል እሱ ታሰሩ ሁላችንም እንታሰር ይያለ ይወጣል ህዝቡ በዚህ ሰላማዊ ትግል ነው እንግዲህ ያኔ ህንዶች አሸንፈው ነፃነታቸውን ያገኙት እሱ ብቻ አይደለም በተለያዩ ሀገሮች ቅድም ተጠቅሶታል መልካም እናንተም ተጠቅሶታል ይሄ ሁሉ ስላለ የመታገያ ስልት ነው ብለን ነው የገባንበት መልካም ጥሩ ነው እንደው የመጨረሻ ጥያቄ ላደርግ የምፈልገው ነገር ቀጣይ እርምጃ መድረክ ምንድነው የሚወስደው ኢህአዴግ አሸንፍ ያለው ብሎ ለህዝብ ቢገልጽ ቀጣይ የትግል መንገድ ምንድነው የሚሆነው ምርጫውን የመድገም ሁኔታ መድረክ አስቦበት ይሆን ይደገም ከተባለ ደግሞ ካለፉት 2005 ምርጫ ይደገም ሲባል የተለያየ አካባቢ ላይ ወያኔ ደግሞ እንዳሸነፈ ይታወቃልና ይሄን ነገርንስ እንደው አይታችሁታል ከፖለቲካ አንፃር ይሄን ነገር ተመልክታችሁታል አቶ አሸናፊ እሺ ጥሩ ጥያቄ ነው አታየው እንግዲህ እኛ ማለት የኦሮሞ ፌደራሊስት ዓለም አቀፍ ድጋፍ ሰጪ ቡድን ነውኛ እንደ የኦኤፍሲ ድጋፍ ሰጪ ቡድን እኛ የተሰማንን ነገር ነው እየተናገርን ያለነው ዛሬ መግለጫ ማውጣት ነበረ በዛ መግለጫችን ለመጥቀስ ሞከርነው ያንን አቋም ነው የኛን አቋም ነው እንጂ የድርጅቱ አቋም አይደለም አብዛኞቻችን እንደውም የድርጅቱ አባል ሁሉ አይደለም ድጋፍ ሰጪ ነን እንጂ በገንዘብ እንደግፋለን በሞራል እንደግፋለን በማቴሪያል አቅማችን በፈቀደው ሁሉ በሐሳብ በተለያየ መንገድ ድርጅቱ የሚያደርገው ትግል ውጤታማ እንዲሆን ድጋፍ ነው የምንሰጠውኛ ድጋፍ ነው የምናደርገው ስለዚህ የድርጅቱን አቋም ድርጅቱ በቅርብ እንግዲህ የሚቀጥለው የትግል ስልት ምን እንደሚሆንና ምን አይነት እርምጃ እንደሚወስዱ እንደሚገልጹ ነው እንግዲህ የተረዳነው የመድረክና የኦኤፍሲ መሪም ዶክተር መራጉና ይሄንን የተናገሩት እና በቅርብ ጊዜ እናሳውቃለን እስከዛ ጊዜ ድረስ በትግስት ተጠብቁም እየተነጋገርንበት ነው ከሌሎች የብሔር ፓርቲዎች ጋር አንድ ላይ ጥምር ስለሆነ ምንድነው መድረክ ስለሆነ የመድረክ አባል የሆኑ ድርጅቶች ጋር ተነጋግረን አቋማችንንና የሚቀጥለውን ስቴፕ እናሳውቃለን ስላሉ ህዝባችን እስካሁን ድረስ ያደረገው ትግል በጣም ጥሩ ነው በጣም የሚደነቅ ነው አሁንም ይሄ መቆም የለበትም ነፃነታችን እስክናገኝ ድረስ በተቻለ አቅም በያጣጫው ሁሉም አንድ ሆኖ ጥቃቅን ልዩነቶችን በመተው በመተባበር ከዚህ ድርጅት ጎን በመቆም ድርጅቱ የገንዘብ ድጋፍ ይፈልጋል የሐሳብ ድጋፍ ይፈልጋል በዚህ ወሳኝ ወቅት በውጭ ሀገር የሚኖሩ ዲያስፖራዎችም ይሄ ድርጅትን ጠንካራ በማድረግና በገንዘብ በመደገፍ በተለያየ ነገር በመደገፍ ድርጅቱ ውጤታማ እንዲሆን የበኩላቸውን አስተዋጽኦ ማበርከት አለባቸው ስለዚህ ድርጅቱ አቋሙን በመግለጫ እስኪገልጽ ድረስ መጠበቅ ነው የሚሻለው እኛ ደግሞ እንደ ሰፖርት ግሩፕ ያለን አቋምና አስተያየት ሰጥተናል ማለት ነው ስለዚህ ከነሱ ነው የሚጠበቀው ያ እነሱ ናቸው መግለጽ የሚችሉት አጥቶ መልካም አቶ ነገሶ ኦዶ በዚህ ላይ የሚሉኝ ነገር አለ ከሌለ የመጨረሻ መልእክታችሁን ማስተላለፍ ትችላላችሁ በሰይፈ ነበልባል ላይ ምን አስተያየት አላችሁ ኦኬ እዚህ ላይ ማስተላለፍ የምፈልገው አንድ የፖለቲካ ፓርቲ ወይም ደግሞ ማንኛውም የፖለቲካ ቡድን ለማሸነፍም ቢሆን ጠንክሮ ስራውን የሚያስፈልጉት ነገሮች አሉ አንደኛው ፋይናንሻል አቅም በጣም አስፈላጊ ነው ሪሶርስ ያስፈልጋል ሌላው እንግዲህ የመሪዎቹ ቁርጠኝነት የመሪዎቹ ደግሞ የአመራር ብቃትና የፖለቲካ ጫወታ መቻል እነዚህ ነገሮች ተደማምሮ ነው ውጤት ሊያመጡ ወይም ደግሞ ድል ሊያስመዘግቡ የሚችለው ማለት ነው አንድ ቡድን ወይም አንድ ፓርቲ ድል ሊያስመዘግቡ የሚችለው እነዚህ ነገሮች ሲኖሩ ነው ስለዚህ አሁን ዘንድሮ ራሱ በተወሰነ መልኩ ያ ንቅናቄ ሊደረግ የተቻለው ህዝቡ በሰጠው ድጋፍ መኪኖች ተከራይተው አስፈላጊ ስፒከሮች እና ሌሎችም ከቅስቀሳ ላይ የሚሰማሩ ወገኖች የሚበሉት ነገር ስለተገኘ ነው በጣም ደግሞ ሪሶርስ ከተገኘና በቁርጠኝነት መሪዎቹ በቁርጠኝነት ጥሩ ስልት መጥፎ ከተንቀሳቀሱ
ኢህአዴግን ማንበርከክ የማይቻልበት ምንም ምክንያት የለም። ለምን ህዝቡ አሁን እየታየ ያለው ነገር ህዝቡ አክ ብሎ ተፍቶታል። በቃ ሙሉ በሙሉ ተፍቶታል ህዝቡ። ይሄ ህዝብ የተፋውን አካል ደግሞ ገባ ይሄኛው መንገድ ብቻ ነው የሚሆነው። አሁን አንዳንድ ሰዎች ልክ ገና ይሄ ነገር ሲደረግና ድምፅ ተዘረፈ ሲባል እኛ ድሮንም አላልንም እኛ ድሮንም ብለናል ትክክል ብቻ ነው የሚሆነው ያ ብቻ ነው ተብሎ የሚባል ነገር አለ። እንደዛ አይደለም መሆን ያለበት። በተለይ በዚህ በሰላማዊ ትግል ሲሰራ በጣም ትዕግስት ይጠይቃል፣ ጊዜ ይወስዳል። በትዕግስትና ትዕግስት አይተኮረ ተቃዋሚ የስነ ልቦና የበላይነት አለው በዛ ሀገር ላይ እየተርበተበተ ያለውና ሌባው ኢህአዴግ ነው። ሌባ ሁሌም በቃ ምንም እንትን የለውም። ተስገቢ ምንድነው በአማርኛ መረጋጋት የለበት አይረጋጋም። ወደዛ ይሽለፈለካል። ሰው ነገለው እንትን የሚለው እኮ ሌባ ስለሆነ ነው። ሌባ በቃ ሊያመልጥ ስል በር ላይ ያገኘውን ገሎ ነው የሚያልፈው፣ ያገኘውን ሰብሮ መጥቶ ነው የሚያልፈው። ያ ነው ሌባ ነው ኢህአዴግ። አሁን ሌባ ስለሆነ ነው የስነ ልቦና የበታችነት ተጭኖታል። ሌባ እንደሆነ ያውቃል። አንድ ቀን ይበሉኛል፣ ይሄ አንድ ቀን ይውጠኛል ብሎ እየተርበተበተ ነው ያለው። እዚህ ላይ እንግዲህ እነዚህን አካላት በኮንፊደንስ ወጥተው እየተናገሩ በፊቱ ላይ ቆሞ ሌባ ነው የሚሉትን ሰዎች በደንብ መደገፍ ያስፈልጋል። ህዝባችን ከውስጥም ከውጭም ድጋፉን እንዳያቋርጥ እነዚህ መሪዎች እየተደበደቡ እየታሰሩ ምንም እያደረጉ ኢህአዴግ እያደረጋቸው ትግላቸውን ቀጥለዋል። አሁንም ቢሆን እነሱ የሚይዙትን አቋም እንጠብቃለን። ምርጫው ይደገምም ሊሉ ይችላሉ፣ ግን ማጣሪያ ተብሎ አንዳንድ 5 ቦታ 10 ቦታ ምናምን ኢህአዴግ እንደሚጫወተው አይደለም። ከተደገመ ሙሉ ምርጫ እንዲደገም ነው ይጠይቁ የሚችሉት። ካልሆነ ምርጫው ትክክል አይደለም ይሄንን ተቃውሞ ህዝባዊ ተቃውሞ በተከታታይ ሊጠሩ ይችላሉ። ስለዚህ በሁሉም ነገር ከጎናቸው መቆም አለብን። ህዝቡ በንቃት መሆን አለበት። እዚህ ውጭ ሀገር ያለነው ህዝብ ይኸው እየተገደሉ ናቸው ሰዎች። ስማቸውን ፒክቸራቸውን እንሰበስባለን። እነዚህ ሰዎች በዓለም አቀፉ ማህበረሰብ ፊት መጮህ አለብን። ይሄንን ማድረጋችን ለእኛ አንድነትን ይሰጣናል። አገር ውስጥ ላለው እየተገደለ ላለው ህዝብም ከጎን አለኝታው እንደሆነን ወገኑ እንደሆነን እየቆምንለትና የሱ ችግር የኛ ችግር መሆኑን እያሳየን ነው ማለት ነው። ጉዳዩ አሁን የምርጫ ጉዳይ አይደለም። የኮሮጆ ጉዳይ የነጻነት ጉዳይ ነው። የዲሞክራሲ ጉዳይ ነው። ህዝቡ የመሬት ዘረፋን የማስቆም ጉዳይ ነው። ያንን የዚህ ሁሉ መሰረት ምንጭ የዚህ ሁሉ ችግር ምንጭ የሆነውን መንግስት የማስወገድ ጉዳይ ነው። እሱ ተወግዶ ህዝባዊ እንትን መንግስት መመስረት አለበት። ስለዚህ በዚህ ይሄንን እንደ አንድ ሹ ወስደን አሁን እየገደለ ነው፣ በሺዎች እያሰረ ነው። ከነዚህ ጎን ሰዎች ጎን ህዝብ ጎን መቆም አለብን። ህዝቡን ነቅተው እንድጠብቀን እንጠይቃለን። በሁሉም አካባቢ እንደዚህ አይነት ስሜቶች ስላሉ ይሄ ስሜት ተነጋግሮ አክቲቪስቶች በየሁሉም ቦታ ወጥተን ተቃውሟችን መንግስት እያደረገው ነገር ተቃውሞ እናሰማለን። ለወገኖቻችን ደግሞ ድጋፋችንን እናሰማለን ማለት ነው። አመሰግናለሁ። በእኔ በኩል ያለው ይሄው ነው። አቶ አሸናፊ እሺ እንግዲህ በአብዛኛው አቶ ነጌሳ ገልጾታል። መባል ያለበትን ነገር ሁሉ ብሏል። ያው የቀረ ነገር ብዙም የለም። እንግዲህ የኦሮሞ ፌዴራሊስት ኮንግረስም ሆነ መድረክ የሚሰጠውን መግለጫ መጠበቁ በጣም ወሳኝ ነው። ከዛ በኋላ ነው ያለው ነገር የምንሄደው። ግን ህዝባችን ምንድነው እሱ አንድ የኦፒዲዮና የኢህአዴግ ሰዎች በምርጫው መሸነፋቸውን ሲያውቁ አንድ የተጠቀሙት ነገር አለ። ምርጫው ገና ተካሂዶ ሳያልቅ ገና 4 ሰዓት 5 ሰዓት ላይ 80% አሸነፍን፣ 100% አሸነፍን፣ 50% አሸነፍን እያሉ ፕሮፓጋንዳ መንፋት ጀመሩ እና አብዛኛው ሰው በቃ ደንግጦ እኛ እኮ ብለናል ብሎ ተስፋ የመቁረጥ ነገር ውስጥ ብሎ የገቡ ሰዎች አሉ። በዚህ በሶሻል ሚዲያውን በተለያየ መንገድ እየሰማን ነበር እንደዚህ አይነት ነገሮችን። ስለዚህ እነሱ ከመርበትበት የተነሳ ከመደንግጠው ነው እንደዚህ አይነት ነገር ሊሎች አሉ። ምን ጊዜም ደግሞ ከጠላት የሚሰነዘርብህን ፕሮፓጋንዳ በፕሮፓጋንዳ ነው መመለስ ያለበት። ስለዚህ በእርግጠኝነት በትክክል ከምርጫው ቅስቀሳ ጊዜ ጀምሮ ህዝቡ በነቂስ ወጥቶ ድጋፉን ለዚህ ድርጅት ሲሰጥ እንደነበረ ሁላችንም ታዝበናል እና ድምጽ መስጠት ወይ ደግሞ ድምጽ ማግኘት ማለት ኮሮጆ ውስጥ ወረቀት ላይ ምልክት አድርጎ ኮሮጆ ውስጥ መስጠት ብቻ አይደለም። በምርጫ ቅስቀሳ ወቅት በነቂስ ህዝቡ ከጫፍ እስከ ጫፍ እንደ ጎርፍ ውሃ ወጥቶ አጥለቅልቋቸዋል።
ያ ራሱ የምርጫ ድምጽ ነው። ስለዚህ ያ ድምጽ ነው ሊከበር የሚገባው። ያ ሆ ብሎ በአንድነት ወጥቶ ድምጹን የሰጠ ህዝብ ሊናቅ አይገባም። ይሄ መንግስትም ሆነ ከዚህ ቀደም የነበሩ መንግስታት ሁሉ ህዝብን ይንቃሉ። እዛ ሀገር ላይ ህዝብ በጣም ይናቃል። ህዝባችን መናቅ የለበትም። ህዝብ ሊናቅ አይገባም። ህዝብ ሊከበር ይገባል። ስለዚህ ህዝቡ ልንከበር ይገባል። እኛን መስማት መቻል አለበት። መንግስት ነው እዛ ሀገር በብዛት የሚፈራው። ህዝብ መፈራት መቻል አለበት። እኛን ልትፈሩ ይገባል። እኛ በምንከፍለው ግብር ነው እናንተ የምትኖሩት። ወታደሩ የሚኖረው ህዝብ ነው የሚከፍለው ግብር ነው። ስለዚህ እኛ ግብር አንገብርም። አለበለዚያ ግብር አንገብርም። ልታከብሩን ይገባል። መብታችንን ልትሰጡን ይገባል። ህግ ልታከብሩ ይገባል ብሎ ህዝቡ በአንድነት ሆ ብሎ ድምፁን ማሰማትና ድምፁን ማስከበር መቻል አለበት እና ትግሉን የጀመረውን ትግል በመተባበር በዚሁ መንፈስ ሳይቀዘቅዝ በዚሁ መንፈስ ሊኬድ ይገባል። እነሱ አሁን እየተጠቀሙ ያሉት ማጓተት፣ ህዝቡ እየተዳከመ እንዲሄድ የማድረግ ነገር ነው። ውጤቱም የድምፅ ቆጠራውን ውጤቱም ደግሞ ውጤቱን የሚገልጹት ከወር በኋላ ምናምን ብለው እንግዲህ ቀኑንም ቆርጠዋል። ይሄን እያደረጉ ያሉት እያጓተቱ ህዝቡ እየደከመ ከውስጥ ደግሞ ጠንካራ ሰዎችን ህዝቡን ሊያንቀሳቀሱ የሚችሉ ሰዎችን ከየአካባቢ ከየቦታው እያፈኑ እያዳከሙ ይሄዳሉ ማለት ነው። ይሄንን ደግሞ 2005 በ97 ምርጫ አይተነዋል። ይሄንን ነገር በደንብ አይተነዋል። እንደዚህ አይነት ነገር ነው የተጠቀሙት። ነገር ተጠቀሙ። ስለዚህ ከሀገር የቅንጅት አመራሮችን ከሀገር ሲወጡ እንደዛ ያደረጓቸው ያሰሯቸው እንደዚህ ያዳክመው ነው እና ያንኑ አይነት ነገር ሊጠቀሙ እየሰሩ ስለሆነ እዚህ ላይ በጥንቃቄ ህዝቡም ሬዲ ሆኖ መጠበቅ መቻል አለበት። ይሄንን ነው ማለት የምንችለው። ሰይፈ ነበልባል ሬዲዮ ደግሞ የህዝብ ድምጽ ሆነ አንተ ጥሩ ነገር ነው እየሰራክ ያለው። ህዝቡ ሊደግፍ ይገባል። ከጎን ሊቆም ይገባል። አንተም ጠንክረህ ስራህን መቀጠል አለብህ። በጣም ለሰጠህን እድል በጣም ነው በበኩሌ በጣም አመሰግናለሁ። በርታ፣ በዚሁ ቀጥል። አቶ ነገሶ ኦኬ ይቀጥል። የመጨረሻ ነገር ምን አለ? አሁን በመጨረሻ ላይ ማስተላለፍ የምፈልገው ነገር ምንድነው? አንደኛ ህዝባችን ባልመረጠው መንግስት አይተዳደርም። ላልመረጥነው ኖ ታክሴሽን ዊዛውት ሪፕሬዘንቴሽን ይላል የፖለቲካ ፈላስፋ የነበረው ጆን ሎክ። ኖ ታክሴሽን ዊዛውት ሪፕሬዘንቴሽን፣ ህዝብ ባልመረጠው መንግስት መተዳደር የለበትም። እንደገና የህዝቡ መብት ማከብርና በአወጣውን ህጎች ህገ መንግስት ማለት በህዝብና በመንግስት መካከል የተደረገ ስምምነት ውል ነው የሚባለው እና ውሉን በማከብር መንግስት ህዝብ አይተዳደርም። ባልመረጥነው መንግስት አንተዳደርም፣ ላልመረጥነው መንግስት ግብር አንከፍልም ብሎ ብዙ ነገር ማድረግ ይችላል። ህዝብ ማድረግ ማይችለው ነገር የለም። የራሱን ገንዘብ ከመከልከል ጀምሮ ዘራይቶ መንገድን በመዝጋት ብዙ ነገሮችን በማስተጓጎል መንግስትን በአንድ መጣል ይችላል። ስለዚህ ህዝብን እየተናቀ እየተዋረደ እየተዘረፈ በዚሁ መንግስት መገዛቱን ከቀጠለ ደግሞ ነገ ብጠብቆ በጣም መጥፎ ነገር ነው። ነገ ብዙ የዛች ጣፋንታ መጥፎ ሊሆን ይችላል። ስለዚህ ህዝባችን አሁን ያለውን ንቀትና እንትን አልፎ ተሻግሮ ትግሉን መቀጠል አለበት። በደንብ መታገልና ይሄ መንግስት ከስልጣን ማስወገድ አለበት። ይሄ ህዝባችን ግዴታ ነው። እኛም ውጭ ሀገር ያለው ደግሞ ከህዝባችን ጎን መቆም አለብን። በቻልነው ሁሉ ከህዝባችን ጎን መቆም አለብን። ይሄን ጥሪ ነው ለህዝባችን ማስተላለፍ የምፈልገው ባጭሩ። ሌላው ነገር ሰይፈ ነበልባል በእውነቱ ከሆነ የህዝብ ድምጽ ነው። ብዙ በተቋረጠበት ሰዓት እንኳን ብዙ ሰዎች ጠይቆኛል ሌላ ስቴት የሄድኩበት ጊዜ አሁን እና ብዙ ሰዎች ብዙ ደጋፊዎች አሉ። በጣም ነው የምናመሰግነው። በርታና ስራህን ቀጥል። በተረፈ ግን ህዝቡ በየት በኩል ሊደግፍ እንደሚችል እንትንህን በዚሁ ፕሮግራሞች መካከል እንትንህን የሆነ ነገር ብታስተላልፍ ጥሩ ይመስለኛል። በዚህ በኩል ድጋፋችንን ስጡ ወይም ደግሞ የኛን ድጋፍ የምትሰጡበትን መንገድ እዚህ ፔጅ ላይ ወይ እዚህ ላይ ታገኛላችሁ እያልክ እንዴት መደገፍ እንደምንደግፈውም አናቅም የሚል ሐሳብ ያነ ስለሰማው ነው። እንደዚህ ብታረግ በጣም መልካም ነው። በርታ ተበራታ፣ በዚሁ ቀጥል። በጣም ነው የምናመሰግነው ነው።
አቶ ነገሶ ኦዶ አቶ አሸናፊ አዱኛ ከሰይፈ ነበልባል ራዲዮ ጋራ ቆይታ ስላደረጋችሁ በዝግጅት ክፍላችን እና በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካሙን ሁሉ እንዲገጥማችሁ እመኛለሁ። ደህና ሁኑ። ታንኪዩ በጣም እናመሰግናለሁ። Yabira Soroliana de Bumba Yabira Di Bambo Janta Marata Yabira Mascala Bari Walala Yabira Firiana Swargavata Asase, rufa kuyu, asase, nobi magarte, asase, riyargatu, asase, rigota dese. Eso dobuna biya warken babala, birambare belu bale tigala. Eso dobuna biya warken babala, birambare belu bale tigala. Chabari botu tamni nabam Adapura chabina adapura chabitiya alam Chabari botu tamni nabam Oti yonga patenedu Dapate dala labur Ike hidano koresa Isa tunyara bukura Yobitena bitinubi Kalba moye bafalesa Yobitena bitifali Isatela fabusa Shamekia Bahule Fufule Ule Jechan Aroresam Ule Jechan Boresam Yojerambaya Sumawaya Mare Yojerambaya Sumawaya Mare Adabatane Gidi Rashimalane Gidi Umala Pashi Odwan Badati Nafani Nabira Dadarate Idili Nabira Magari Salta Elati Nabira Ashetanya Nabarite Nabira Indi Bota Shingiti Asase Rufa Kuyu Asase Nomi Magarte Asase Riyargatu Asase Rigota Dese
የተከበራችሁ ውድ አድማጮቻችን እንደምን ዋላችሁ ብለን የጀመርነው ፕሮግራም ደህና ሁኑ ብለን ልንሰናበት የጀመርነውን ዜማ ወደ እናንተ ጆሮ ማድረስ ብቻ ይሆናል። እስካሁን ድረስ ስናስተናግዳችሁ የነበርነው በመስተንግዶ እኔ ዮብ ባይሳም ፕሮግራም በመብራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት እየተመኘን ፌስቡካችን ላይ ሰይፈ ነበልባል ፌስቡክ የሚለው ላይ ፕሮግራማችንን መከታተል ትችላላችሁ። ሼር አድርጉናልን። እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ። ኦዳንን ማጉራቾ ጉራቾ ወላቡ ቦረናት ሶዶንን ማሳደኒ ኢልማላን ኦሮሞ ሶዶንን ማዳጂት ዳጂን kan sulamaati sulamni kan odaati ኦዳንን ማጉራቾ ጉራቾ ወላቡ ቦረናት ሶዶንን ማሳደኒ ኢልማላን ኦሮሞ ilmaano de tu shani hangap ni si bada kutu sumalim hangap ni si bada kutu sumalim ilmaano romo kuni boran ni barantu wali sabadoda boran ni barantu wali sabadoda ega sumanga bana habdatu sinabdatu wal males man kamna wali nuda ega sumanga bana habdatu sinabdatu wal males man kamna wali nuda sorte monsorre dala chabite urupa gurracho yo tabale akatani ni sunalo dabal padi appa sore goje kongale sorte monsorre shango sabite urupa gurracho yo tabale akatani ni sunalo dabal iriyamba go gurranna magala enado du konni kolbani data enagame komono wali birmata ega ani hime kana fezam sadabas doleka aram tu kullubi doleka arki dara kaba doleka darbatu tukumi doleka arki chala kaba doleka nabesa timichi doleka arkabun kenyata doleka arkus butekata doleka na gurra barsa doleka sansera barsa doleka gota chodu pe ya dangwezo choidu alo lu boy yolo de sakaka alo lu makidu yolo de sakaka alo lu boy yolo de sakaka alo lu makidu yolo de sakaka alo lu boy yolo de sakaka alo lu makidu yolo de sakaka Mandonil mantorbani obole sasikoti Mandonil ma arsiti Arsi barentu oromoti Rayanga makipa kunisil malan oromoti Ayanil ma mandoti Mandonil mantorbani obole sasikoti Mandonil ma arsiti Arsi barentu oromoti Rayanga makipa kunisil malan oromoti Sena oromo kana Talo tapini makuni papa kuma Talo tapini makuni papa kuma Ilmana oromo kuni Gama na tu martu polo Gama na tu martu polo Ega sumanga bana habdatu Sinabdatu Wal males man kamna wali nuda Ega sumanga bana habdatu Sinabdatu Wal males man kamna wali nuda Sodoragana machorangoro Alajago sorra wantirangoro Dire hinjona na hetu banjuru Diri ambo kunis garana mali
Mawanoge raya tinjeha, mawanoge raya tinjeha. Rico moko gari normase, rico moko gari normase. Karapage nyane nuka garbahe, erga iga fi komondo kota. Ena lo lugo ni kolba hidata, ena game komono wali triyata. Ega ani hime kanapte samsa dabar, ani hime kanapte samsa dabar. Doleka ho, doleka. Gabab du kunje, doleka, amma bana data, doleka, amma ratu tupe, doleka, amma hada mata, doleka, arage saboka, doleka, isaleka gadi, doleka, yada besa badi, doleka, na guratille, doleka, wajja jazinille, doleka, ota tupe yada weso choidu, alolu koidu. Dolores Akaka, Adolu Makido, Dolores Akaka, Adolu Makido.